የሰርጉ ቀን ማታ ክፍል 1 የሰርጉ ቀን ማታ ነው። አጃቢ ሰርገኛ ሁሉ የሚሰራውን ሰርቶ የሚበላውን በልቶ በመበታተን ላይ ይገኛል። ሙሽሪት ቤት ተቀምጣ ብቻዋን ባሏን እየጠበቀች ነው። ሙሽራው ለአፍታ ልላቀቅ ካለው አንደኛ ሚዜ ጋር በመሆን ሰርጉን እንኳን ውስጥ ይመላለሳሉ። እሱ ልቡ ሙሽሪት ጋር ነው። ሰዓቱ እየረፈደ ሲመጣ የሙሽራው እናት ሂድና ገባ እንጂ እንዴት እዚህ ተታሃት ትቆማለህ አሉት ኮስተር ብለው። ሙሽራው እሺ እናቴ ብሎ መንገድ ሲጀምር ሚዜውም ተከተለው። ይህን ያዩት እናት አንተና ብለው ጎትተው አስቀሩት። ትልቁ ስራ ቀለለለት። ሰዓቱ 3:45 ይላል። በራፉ ተዘጋ። ሙሽሪት እንደዛ ናፍቋት እንዳልነበር አጠገቧ ስታየው ከናፍቆቷ በላይ ፍርሃቷ አሸነፋት። ዘላ ለማቀፍ ስታስብ እንዳልነበር አሁን ብሸሻው መረጠች። የዛሬ ሙሽራ በስሟ አትጥራት፣ ስሟን ቀየር አርገ ሀቢብቲ በላት። አሰላሙ አለይኩም ሀቢብቲ አለ ድምጹ እየተንቀጠቀጠ። ወአለይኩም ሰላም ወራህመቱላህ አለች ለሱ በማይሰማ ድምጽ። የሷ መሸማቀቅ እሱንም አስፈርቶታል። ጠጋ አለና አዲሱ አልጋ ላይ ጠገቧ ተቀመጠ። ሙሽሪት ፍርሃቷ እየጨመረ መጥቷል። ሲጠጋ ደንግጣ ከመቀመጫዋ ሳትነሳ ፈቀቅ አለች፣ ካጠገቡ ራቅ ለማለት በማሰብ። ሙሽሪት አይዞሽ አትበይ ፈራ አላህ አይቆጣም ሐላልን የሰራ። ይህ ድርጊቷ ግራ ያጋባው ሙሽራው ምን እንደሚላት እያሰበ ይላል በየመሃሉ። እንደምንም ብሎ እንተኛ አላት። አይ አንተ ተኛ ፍርሃቷን በሚያሳብቅ ድምጽ። በጣም ግራ የተጋባው ሙሽራው በራፉን ከፍቶ ወጣ። ምን ነው ልጅ ወጣህሳ አሉ ከበራፉ ትንሽ ራቅ ብሎ በተነጠፈው ፍራሽ ላይ ተኙት እናት። አይ ማሚ ሚሪንዳ ፈልጌ ነው አለ ያን ጓደኛውን እየፈለገ። ማነህ ሚዜው ተነስ ሚሪንዳ አስጣቸው አሉ በእግራቸው እየቀሰቀሱት። አንደኛው ሚዜው ተነሳ። ያን ያየው ሙሽራው ና የሚል የጭንቅላት እንቅስቃሴ ጠራው። ሚዜው የሆነ ችግር እንዳለ ስለገባው ቶሎ ተነስቶ እሺ ማዘር አለ ፈጠን ብሎ። ወደ ሌላኛው ቤቱ ክፍል ሄደው የሆነውን አጫወተው። አንደኛ ሚዜው ወሬውን ጀመረ። እኔ ሳገባ እንዳንተ በቤተሰብ የማላቃት ልጅ አይደለም ያገባሁት። ያው ታውቂለ ተዋደን ተፋቅረን የተጋባ ነው። ይገርማል ብሎ ሌላ ወሬ ሊጀምር ሲል ተው እኔም አንተን ሰው ብዬ ማማከሬ ብሎ ተናዶ ትቶት ወደ መጣበት ተመለሰ። ሚዜውም ሙሽራው ና እንጂ ና አልሰማኸውም? እሺ ሚሪንዳውን ውሰድ ናና ሚሪንዳውን ውሰድ አለው። ሚሪንዳውን ይዞ ወደ ሙሽሪት ክፍል ገባ። በራፉን ዘጋው። መብራቱን ሲያበራ ሙሽሪት የሰርግ ልብሷን እንደለበሰች ተኝታለች። ሙሽራው መብራቱን አጥፍቶ ደስታና ፍርሃት እየተቀላቀለበት እሷን ላለመረበሽ ቀስ ብሎ ወደ አልጋው ሄደ። ነቢ ከነገሩን አንዱን ልናገር፣ ዝም ብሎ አይገባም ወደዛ ነገር። ቢስሚላህ አላሁመ ጀኒ ሚነ ሸይጣን ወጀኒ ማ ረዘቀሁ ሚነ ሸይጣን። በአላህ ስም አላህ ሆይ እኛንም የምትሰጠንን ሪዝቅ ሁሉ ከካህዲው ሸይጣን ጠብቅልን። ክፍል 2 ይቀጥላል። የቻናላችን ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩ። የሰርጉ ቀን ማታ ክፍል 2። ሙሽራው መብራቱን አጥፍቶ ደስታና ፍርሃት እየተቀላቀለበት እሷን ላለመረበሽ ቀስ ብሎ ወደ አልጋው ሄደ። ነቢ ከነገሩን አንዱን ልናገር፣ ዝም ብሎ አይገባም ወደዛ ነገር። ቢስሚላህ አላሁመ ጀኒ ሚነ ሸይጣን ወጀኒ ማ ረዘቀሁ ሚነ ሸይጣን። በአላህ ስም አላህ ሆይ እኛንም የምትሰጠን ሪዝቅ ሁሉ ከካህዲው ሸይጣን ጠብቅልን። ሙሽራው ሴትዮዋ ቤት ኒካህ ከማሰሩ ከጥቂት ደቂቃዎች በፊት ቃዲው ለሙሽራው ከግንኙነት በፊት የሚባለውን ዚክር የነገሩትን እያስታወሰ ነው። እናትየው ይህ ነገር አላማራቸውም። የተፈጠረውን ለማወቅ ይመስላል ሳያስጠጡ ከእግራቸው ስር የተኛውን የልጃቸውን የቅርብ ጓደኛ እና አንደኛ ሚዜ እንደለመዱት በእግራቸው ረገጥ አረጉት። አቤት ማዘር አለ ፈጠን ብሎ። አልተመቸኝም፣ ቦታ ቀየረልኝ፣ የተኛሁበትን ወደ ቤት አስጠጋልኝ አሉት። ሚዜውም የተባለውን አደረገ። ጎሽ አላህ ጥሩ ትዳር ይስጥ
አሉት ማግባቱን ረስተው። ሚዜውም ኧረ ማዘር እኔማ ገራሚ ሚስት ነው ያገባሁት። እኔ ነኝ የመረጥኳት በቤተሰብ አይደለም፣ ደግሞ እንዋደዳለን አለ እሳቸውን ለመንካት ያሰበ ይመስላል። ለዛ ነዋ እዚህ ብቻህን ትራስ አቅፈህ የተጋደምከው አሉ። ማዘርም የዋዛ አልነበሩም። ማዘር ወደ በሩ የተጠጉት በባህላቸው መሰረት ነገ ለመላሽ ሲሄዱ ሙሽራው የባልተቤቱን ቢክራ መውሰድ ስላለበት ያን ለማረጋገጥ ካልሆነ ለማስፈጸም በማሰብ ነበር። ወደ ሙሽሮቹ በራፍ ተጠግተው የተኙት የሙሽራው እናት ድምጻቸው ውስጥ ለተኙት አዲሶቹ ሙሽሮች ይሰማል። ስማ ይሄኔ ቤተሰብ ቢመርጥልህ ከጎንህ ትሆን ነበር። መልክ አይደለም ቁም ነገሩ፣ መልክም ቢሆን የኔዋን ማን ይበልጣታል ብለህ ነው። ማዘር እስኪወጣላቸው ተናገሩ። በተቋ መርጠን ሂዳያን መርጠን አሰላሙ አለይኩም ልንወስዳት መጣን። ሙሽሮቹ በሐሳብ ተወጠዋል። እሷ የተኛውን ድምጽ ስትሰማ የበለጠ ፍርሃቷ ጨመረ። ድሮም እንቅልፍ ይዟት የሄደ መስላተኝታ የነበረችው ሙሽሪት የበለጠ መተንፈስ ጀመረች። እውነቱን ከሆነ እሱም ፈርቷል፣ ግን ራሱን እንደምንም ለማረጋጋት እየመከረ የኔ ውድ ሀቢብቲ አላት ትከሻዋን እየነካካ። እንደምትሰሚኝ ያውቃለሁ፣ ወደ እኔ ዞሪ፣ ወደ እጆቹና ወደ ራሶቹ እየሳባት እሺ ብላ ዞረች። ፍርሃትና ደስታ ተቀላቅሎባት እጆቿ ይንቀጠቀጣሉ። ሁለቱም ተፋጠዋል። ዝምታው በርትቷል። እሷ እሱም እሱ ደግሞ እሷም በመስረቅ የተያዩ ፈገግ ከማለታቸው በስተቀር። ሙሽሪት ቀን ለሰርጓ አድርገው የነበረውን ቤሎ እንደለበሰች ናት። ከብዙ ዝምታ በኋላ ውዴ ያኔ ታስታውሻለሽ? ለመጀመሪያ ጊዜ አንቺን ሳይሽ ስመጣ መልስ እኮ ነበረኝ፣ አሁን አትሰጪኝም? አለ ሙሽራው ወሬ ለመጀመሪያ ያህል ፈገግ እያለ። ለመጀመሪያ ጊዜ የተያዩት ከመጋባታቸው ከአንድ ሳምንት በፊት ነበር። ሙሽራው የሚያውቀው እሷ እንደማታውቅና ለእሱ ብቻ እንደተነገረው ነበር። ከወትሮ ብቻዋን ሱቅ ላይ መቆም የማይፈቀድላት ሙሽሪት ሱቅ የሆነ ሰው ይመጣል በደንብ እዩ ዘመድሽ ነው ብትባልም እሷ እጮኛዋ እንደሚመጣ አውቃ ወደ ሱቅ ገብታ እየጠበቀች ነው። ብዙም አልቆየችም። ጺሙ ገና ብቅ ማለት የጀመሩ የሱጁድ ምልክት ያለው ወጣት መጣ። የምትጠብቀው ልጅ እንደሆነ ገምታለች። እዚህ ሱቅ አላት። አቤት አለችው። ሳያደነገጠ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሳያስበው ሰላምታውን ሞላው። ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዳመጣጡ መለሰችለት። እቃ መጠየቁን ረስቶት ስለ ውበቷና ቁንጅናዋ እያሰበ ከጠበቃት በላይ በጣም ቆንጆ ናት። አቤት ወንድም አለች በድጋሚ። እንትን አለ አላት። ምን? ፈገግ ያለች ሱቁን ማየት ጀመረ። ቸኮሌት ትልቁን አላት። አለ 5 ብር አለች ፈጠን ብላ። እሺ ስጪኝ። እሱ ሙሉ ሐሳቡ እሷ ላይ ነው። ቸኮሌቱ ከላይ ስለነበር ልሰጠው ትንሿ መሰላል ላይ ስትወጣ ተመስጦ ይከታተላታል። እሷ በሱ ሁኔታ እየተገረመች ይሄው ወንድም ብላ ልትሰጠው ስትል ሁለት አድርጌው ለሁለተኛ ጊዜ አውርዳ ሰጠችው። አመሰግናለሁ፣ እንተዋወቅ፣ መሐመድ ይባላለሁ። ደስ ሲልሽ ማሜ፣ ሳስጠለሽ ደግሞ ይሄው ብሎ አንዱን ቸኮሌት ትቶላት እየተራመደ እሺ ማሜ አለች የተመቻት መሆኑን ለመግለጽ። ስለሱ እያሰበች ፊቷ በፈገግታ እንደተሞላ ይቅርታ ብር ረስቼ ብሎ 50 ብር አውጥቶ ከነቅጣቴ ነው ለረሳሁበት፣ ግን ምክንያት አንቺ ነሽ፣ ስታፈጭብኝ ነው የረሳሁት አላት ፈገግ ብሎ። ማን? እኔ አለች ለመኮሳተር እየሞከረች። አዎ አንቺ። መልሴን ደግሞ አንድ ቀን እጠይቅሻለሁ፣ ያኔ እንዳትረሺው። ቻው አላት። ሃሃ እሺ ቻው ማሚ፣ ደግሞ ተመልሰህ እንዳትመጣ። ብሩን የመርሳቴ ምክንያት አንቺ ነሽ የሚለው ቃል በልቧ እየደጋገመችው ከሱቃቸው በር ላይ ቁማ ከአይኖቿ እይታ እስኪርቅ ሸኘችው። መልሴን አሰጭኝም አለ ዝምቶ የረዘመበት ሙሽራ። እሰጥሃለሁ አለች ከሐሳቧ በመመለስ። ከተኛችበት አልጋ ተነስታ መብራቱን አበራች። የግድግዳ ሰዓቱ 7:35 ይላል። ሙሽሪት የዛኔ ያለባትን ዕዳ ለመክፈል ቦርሳዋን ፍለጋ እቃዎቿን ማንጎራደድ ይዛለች። እንዴት ያማረ ነው መስተርበሱና የዛሬ ሙሽሮች ኢማናችሁ ይጽና። ከጥቂት ደቂቃዎች በኋላ በሩ ተንኳኳ።
ኳኳኳኳኳ ክፍል 3 ይቀጥላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰርጉ ቀን ማታ ክፍል 3 አሚን መልቲሚዲያ ፕሮዳክሽን። ከተኛችበት አልጋ ተነስታ መብራቱን አበራች። የግድግዳ ሰዓቱ 7:35 ይላል። ሙሽሪት የዛኔ ያለባትን ዕዳ ለመክፈል ቦርሳዋን ፍለጋ እቃዎቿን ማንጎዳደድ ይዛለች። እንዴት ያማረ ነው መሰተር በሱና። የዛሬ ሙሽሮች ኢማናችሁ ይጽና። ከጥቂት ደቂቆች በኋላ ኳኳኳኳ በራፉ ተቆረቆረ። ቦርሳዋን የደበቀው ሙሽራ በሙሽሪት ፍለጋ እየተዝናና ሀቢብቲ ምን እየፈለግሽ ነው? ነቃ በይ፣ ነይ ሌላ ቅጣት አለኝ ትቀጫለሽ። ቆይ ቦርሴ ውስጥ ብር አለ፣ ቦርሴ ጠፍቶኝ ነው አለች ሙሽሪት ቅጣቱ ከባድ እንዲሆን በመገመት። ኳኳኳኳ በድጋሚ ተንኳኳ። ሙሽሪት ደነገጠች። ፍለጋዋን አቋርጣ ወደ አልጋው ወጣች። በዚህ ሌሊት ማን ይሆን? ሙሽራው ከተኛበት አልጋ ተነስቶ ወደ በራፉ ገሰገሰ። እናቱ በር ላይ ቆመዋል። እማዬ ምን ነው ችግር አለ እንዴ በዚህ ሌሊት? አለ ሙሽራው። እናትየውም አዎ በጣም እንጂ ብለው እጁን ይዘው እየጎተቱ ወደ ሌላኛው ቤት ወሰዱት። የተደናገጠውና ግራ የተጋባው ሙሽራ ቃል መተንፈስ አቅቶት እናቱን ግርግር እየተከተለ የተፈጠረውን ለማየት ይንጎራደዳል። የሙሽራው እናት ሰው የሌለበት ውስጠኛው ክፍል ይዘውት ከገቡ በኋላ እጁን ለቀው እጃቸውን ወገባቸው ላይ ይዘው በትልቁ ተነፈሱ። እማ ምን እንደተፈጠረ ለምን አነግሪኝም? አለ ግራ የተጋባው ሙሽራ። የውልህ ልጄ አጎትህ ጀማልን ታውቃቸዋለህ አይደል? አዎማ። እሳቸው ለምን ያላገቡ ይመስልሃል? አላውቅም። ከልብ ሆነህ አዳምጠኝ ልጄ። ከ20 ዓመት በፊት እሳቸው ሊያገቡ ሽማግሌ ላኩ። እረማ ምን ሆነሽ ነው? ለምን የተፈጠረውን አትነግሪኝም? ልነግርህ እኮ ነው፣ ተረጋጋ። እናቴ አሁንም ከ20 ዓመት በፊት ተመለስሽ እኮ። የተፈጠረውን ንገሪኝና ልመልስ። ሙሽሪት እየጠበቀችኝ ነው። ስቀር ደግሞ ሌላ ነገር እንዳይመስላት። ይምሰላት። አሁን ሂደህ ምን ታረጋለህ? አሉ ኃይል በተቀላቀለበት ድምጽ። የእናቱን መቆጣት ያየው ሙሽራ አጠገቡ ካለው መቀመጫ ላይ ቁጭ አለ። እሺ ቀጥይ፣ አዳምጥሻለሁ አለ በትልቁ እየተነፈሰ። ምን ያስቀምጣል? መልስልኝ እንጂ 20 ዓመት አላወራ አሉ ለነገሩ ትኩረት እንዲሰጠው በማሰብ። እማ እሺ ሽማግሌ ላኩ ብለሽ ነበር ያቆምሽው? አው ጎሽ አድምጠኸኛል ማለት ነው። ከዛ እሺ ተባሉ። ቀን ተቆርጦ ያውም እንዳንተ አይደለም ሆ ብሎ ተጨፍሮላቸው ተዳሩ። እሺ አለ። አሁን የኔ ስም እዚህ ምን አመጣው እያለ በሆዱ። እናትና ልጅ ወሬያቸው አላበቃም ብሏቸው በኋላ የዘገየባት ሙሽሪት ወደ ሽንት ቤት ለመሄድ የለበሰችውን ቤሎ አውልቃ በሂጃቧ ቀይራ ውሃ ይዛ ወደ ሽንት ቤት ስትሄድ ተመለከተቻቸው። የሆነ ችግር እንዳለ ቢገባትም አልፋቸው ከቤቱ መጨረሻ ላይ ወዳለው ሽንት ቤት አመራች። ከዛ ልጄ ቀጠሩ ወሬያቸውን። ከዛ የገባት ቀን ሳይነካት አደረ። ምላሽ ሲሄድ ሰው ሁሉ ሳቀበት። የሷ ቤተሰቦች ልጃችንን ወንድ አይደለም ያገባቸው አንሰጥም ሁለተኛ አሉ። በመሐከል አባት ቀምቶ ቤተሰብ ፈቅዶ ወሰደኝ። ይህን ለምን እንደምነግርህ ይገባሃል? ወሰደኝ? አዎ ወሰደኝና ገባኝ። የኔ ታሪክ ነው። ልብ በል። አንተም እንደ አባትህ ብልጥና ጎበዝ ሁን። ለምን እስከዛሬ ያልነገርሽኝም ይሄን ታሪክ? ልጄ ዛሬም አልነግርህም ነበር ማድረግ ያለብህን ብታደርግ ኖሮ ብለው የተቀመጠበትን ራሱን እያሻሹ ሙሽሪት ከሄደችበት ተመልሳ ሞቅ ብለው የሚናገሩትን የባሏን እናት ንግግር ተገትራ መስማት ከጀመረች ቆይታለች። በርታ በል፣ ወንድ ሁን፣ ያንተ እኮ ናት። ወንድ መሆንህንማ ማሳየት አለብህ። ነገ ምላሽ እንዳለን ታውቃለህ አይደል? ታዲያ ምን ልትል እንደምትችል አስበሃል? እኛንም አታሰድበን። ይሄን ሙሽሪት አልቻለችም። እንባዋ ቀደማት። እያለቀሰች ወደ ክፍሏ ሮጠች። ለእናት ለአባቶች ሙሽሪት አደራ መሬት ሁኝላቸው ስምሽ እንዲጠራ። ማን ነው አሉ ማማ። ዞሮ ሲያይ ግን ማንም አልነበረም። እሺ በቃ ልሂድ ያልሽኝን ለማድረግ እሞክራለሁ አይደለም አድርገው። ቆይ አንተ ምን ሆነሃል? አሉ እናትየው። አይማ እኔ አይደለሁም እኮ ግን ያመኛል ብላኝ እኮ ስታለቅስ ነው።
ልጄ ሴት እኮ ናት። የመጀመሪያው ከሆነ ሁልጊዜም ቢሆን ያማታል እና በርታ ቢል ሂድ ቆየህባት። ደሞ ስማ በር ላይ የተኛሁት ያለ ምክንያት እንዳይመስልህ አሉ ፈገግታና ቁጣ በተቀላቀለበት ስሜት። ፈገግ እያለ እሺማ ያልሽኝን አደርጋለሁ ብሎ ወደ ክፍሉ አመራ። የቤቱን በር ከፍቶ መብራቱን ሲያበራ ከአልጋው ጎን የተቀመጠችው ሙሽሪት ለሰርጓ አድርጋ የነበረውን ቬሎ ሲመለከት ልቡ በደስታ እየከነፈች እናቱ ያሉትን እያስታወሰ በራፉን ዘግቶ ሚስቱ ወደ ተኛችበት አልጋ አመራ። ባል በደስታ ጥርሶቹን መክደን አቅቶት አልጋው ላይ ወጣ። ሙሽሪት የለበሰችው ብርድ ልብስ ገልጦ ሚስቱን ሲመለከታት ደነገጠ። ሙሽሪትን በዋ ዱብ ዱብ እያሉ እጆቿን ጨብጣ ተኝታለች። ምን ነው ሀቢብቲ ምን ሆንሽ? ምንም አለች እንባዋን እየጠረገች። የተፈጠረ ነገር አለ? በአላህ ንገሪኝ። አይ ምንም የለም አለችው ፈገግ ለማለት እየሞከረች። አትቀልጂ እውነቱን ንገሪኝ አለ ቁጣ በተቀላቀለበት ስሜት። አይ በቃ እንካ ያን ያበደርከኝ ብር ቦርሴን አግኝቻለሁ፣ ደግሞ እናትህ ያልሆነ አድርግ አለችው። ፈገግ እያለ እናት ያለችውን ሰምተሽ ነው? ያማ መች ይቀራል ብለሽ ነው? ሐሳብሽን ሳቀይሪ ልነሳ አለና ብሩን ተቀብሏት ካልጋው ላይ ተነስቶ በራፉ መሸጎሩን ካረጋገጠ በኋላ መብራቱን አጥፍቶ ወደ አልጋው ተመለሰ። አልጀዚራ ዜና እንደዘገበው ማሜ ያሸንፋል በገዛ ሜዳው። በራፉ ስር የተኙት የሙሽራው እናት ከውስጥ በሚሰሙት ድምጽ ደስተኛ ሆነው ጎሽ እንደዚህ ነው ያልኩህ የኔ ልጅ ጎበዝ፣ አሁን ገና ኩራኸኝ እያሉ ፊታቸው በፈገግታ እንደተሞላ እንቅልፍ ይዟቸው ሄደ። ከቤት የሚወጣው ድምጽ ከትንሽ ደቂቃ በኋላም ጸጥ አለ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ክፍል 4 ይቀጥላል። ሰርጉ ቀን ማታ ክፍል 4። አሚን መልቲሚዲያ ፕሮዳክሽን። በራፉ ስር የተኙት የሙሽራው እናት ከውስጥ በሚሰሙት ድምጽ ደስተኛ ሆነው ጎሽ እንደዚህ ነው ያልኩህ የኔ ልጅ ጎበዝ፣ አሁን ገና ኮራኸኝ እያሉ ፊታቸው በፈገግታ እንደተሞላ እንቅልፍ ይዟቸው ሄደ። ከቤት የሚወጣው ድምጽ ከትንሽ ደቂቃ በኋላም ጸጥ አለ። ሙሽሪትና ሙሽራው በሹክሹክታ እየተሳሳቁ አለማቸውን ቀጩ። እንዴ አዛን አለ ብሎ ከተኛበት ብድግ አለ። የመስጂዱን ስፒከር መከፈት የሰማው ሙሽራ መስጂዱ ከቤታቸው ራቅ ቢልም ሰው ሁሉ በሚተኛበት የሱብሂ ወቅት ግን መስጂዱ ውስጥ ያሉ ያህል ቅርብ ሆኖ ይሰማል። ሙሽሪት ከተኛችበት ተነስታ የት አለ አዛኑ የኔ ፍቅር ብላ ሳትጨርስ አዛኑ ተሰማ። አዛኑ እንደጨረሰ ፈጠን ብላ ማብራቱን አበራች። አዛን ሲያደርግ አብራው ስትመልስ የነበረችው ሙሽራ ከአዛን በኋላ የሚባለውን ዚክር ፊት ለፊቱ ቁጭ ብላ በፍቅር አይን አይኑን እያየችው እንደጨረሰ ግንባሩ ላይ ከንፈሮቿን ካሳረፈች በኋላ እቅፍ አድርጋ ሀቢቢ አላህ አንተ ለኔ ስለሰጠኝ ከልብ አመሰግናለሁ አለች በጆሮ ተጠግታ። ፈገግ እያለ እኔ ግን ሙሽሪት አላህ አንቺን ስለሰጠኝ ሳይሆን ካንቺ እንዳይለየኝ ነው ዱዓ ማደርገው አላት። አሁን መለየትን ምን አመጣው? ኮስተር ብላ ታዩ እና ሻወር እንውሰድ፣ እኔ ወጥቼ ውሃ አዘጋጅቼ እመጣለሁ፣ አንቺ ልብሴን አዘጋጅተሽ ጠብቂኝ። እሺ ፈጠን በል እንዳትቆይ ትናፍቀኛለህ። እሺ ፍቅር ብሎ ግንባሯን ስማት ወደ በሩ ሄደ። በሩን ሲከፍተው መብራቱን አጥፋፍተው ሁሉም ተኝቷል። ሀቢብቲ የእጅ ባትሪ ይኖራል? አዎ ስልክ ልስጥህ ብላ ስልኳን ይዛለት ስትወጣ እንዳለ ተኝተዋል። በመገረም ስሜት ፈገግ እያለች በቃ እኔ ልቅደምሃ ሻወር እንዳይነሱ ሰጋሽ እንዴ? እሺ ልብስሽን አዘጋጂ፣ እኔ ውሃ በባልዲ ላስገባልሽ፣ ደግሞ ኢንሻአላህ የራሳችን ቤት ስንገባ አብረን ሻወር እንገባ ይሆናል ብሏት ውሃ ላይ ያስገባ ሄደ። ውሃውን አስገብቶ ሁለቱም ሻወር ወስደው መጡ። ሁለተኛ ላይ ታጠበው ሙሽራው 30 ደቂቃ ፈጅቶበት ወደ ቤት ሲገባ ታጠብክ? አዎ ሙሽሪት የታጠብኩ አልመስልም እንዴ? ኧረ ትመስላለህ፣ እንደዛ አላልኩም፣ ባይሆን ትንሽ ፈጠንክ ብዬ ነው፣ እንኳንም አልቀደምከኝ ብላ ፈገግ አለች። ኧረ ቀልድ። እሱም ፈገግ አለ። ይኸው ሁለተኛው አዛን አለ ሀቢቢ። እኔ ግን እንቅልፌ መጥቷል፣ ሰግደን እንተኛለን አይደል? አዎ። አዛኑ እንዳበቃ
ሙሽራው ከፊት ሙሽሪት ከኋላ ሆኖ በጀምዓ ሱብሂን ከሰገዱ በኋላ ዱዓ አድርገው ወደ አልጋቸው አመሩ። ምሽቱን ሙሉ እንቅልፍ በአይናቸው ያልዞረው ሙሽሪትና ሙሽራው ኃይለኛ እንቅልፍ ላይ ናቸው። ምንም ነገር አይሰሙም። የሙሽራው ሚዜዎችና ሰፈራቸው ያሉ የእናቱ ጓደኞች የሙሽሮችን መነሳት በጉጉት እየጠበቁ ነው። ሰዓቱ 2:30 ይላል። እስካሁን ቆይ ረፉ ሲሉ የነበረው የሙሽራው እናት ጠበቀው ይሰለቻቸው ይመስላሉ። ሚዜዎቹና አጃቢዎቹ ቁጥራቸው ጨምሮ ለምን መጨፈር አንጀምርም እንጀምር እየተባባሉ ክርክር ይዘዋል። አንደኛው ሚዜው ቆይ ማዘርን ላስፈቅድ ብሎ ሴቶች መሃል ወደ ተቀመጡት የሙሽራው እናት አመራ። ማዘር አቤት አሉ አጠገባቸው የተቀመጡት አንዲት አሮጊት እጁን እያወዛወዘ አይ አንቱን አይደለም እሳቸውን ነው ብሎ በእጁ ምልክት እየሰጠ አንቱ ዘይነባ ሰው ይፈልጎታል አሉ በእጃቸው እየነቀነቁ። አቤት አሉ ፈጠን ብለው የሙሽራው እናት እንጨፍር እያሉ ነው። አዎ ይጨፍሩ ከጎናቸው ያሉት አሮጊት። እናትየውም አዎ እኛም እዚህ እንጨፍራለን እንጨፍር ብር አምባር ሰበረልሁ አንሶላ ገፈፈልሁ ጀግናው ልጅሁ ክፈት በለው በሩን የሙሽራውን። ይሄ እኮ የሙስሊም ሰርግ ነው ተው እንጂ ባይሆን በነሺዳ እናርገው። እኔን ተከተሉኝ በነሺዳ እናርገው። ባረከላሁ ለሁማ አህመድ ነብዬ ያ ረሱላህ ያ ሐቢበላህ እኛ እንወዶታለን ወላሂ አሁን ከቀደሙ ትንሽ ተሻለኝ ማሜ ሐላሉን ያዘመሰለኝ። ሙሽሪት ሙሽራው አንድ አይነት ነገር በጣም ያስቸግራል ለማወዳደር። አሁን እኔ ብሞት እንደሞት ነው ወይ ሴቴ ያዛ አልጋ አንድ ቀን ሳያይ። ይህ ሁሉ ወጣት ማግበት አማረኝ ወላኪን መሐሩ 1 ሚሊየን። ከሙሽሪት ሚዜ እንዳይን አየሃት ማሜ ያናግርልኝ እኔስ ፈራኋት። ኧረ ታይ አንቺ ልጅ ምን አለው ብትኝ ሶላት ሰግዳለው ዝም ብለሽ አግቢኝ። ጭፈራው ደምቋል። ሙሽሪት በጭፈራው መተኛ አተው ሳይወድም ቢሆን በግድ ተነስተዋል። የሙሽራው እናት በራፉን በኃይል እየቆረቆሩ እናንተን እኮ ነው ተነሱ እንጂ ቁርስ ብሉ። እሺ እናቴ አለች ወደ በራፉ ተጠቅታ ቆማ የነበረችው ሙሽሪት። ጎሽ ልጄ ያ ተጋድሞ ነው ተነስ በዩ። ተነስተናል እናቴ አለች በድጋሚ። እናቴ መባላቸው ደስ ያላቸው የሙሽራው እናት የነበሩበት ጓደኞቻቸው መሃል ሄደው እናቴ አለችኝ እኮ ሲሉ እልልታው ቀለጠ። እልልልል ብሽክሊቱ ገደል ገባ ማሜ ሚስት አገባ። ሚዜዎቹም አላረፉም። ጭፈራው በቃ። ሁሉም የቀረበላቸውን በልተው ጨረሱ። ሙሽራውም የተዘጋጀላቸውን ገንፎ ከሙሽሪት ጋር እየተጎራረሰ እየተሳሳቁ አፋቸው በቅቤ እስኪረስ በልተው ጨረሱ። ሰዓቱ 4:51 ይላል። እናቱና የሰፈሩ ሴቶች በባህላቸው መሰረት የልብስ ማጠቢያ ሰሃብ፣ ሳሙናና ውሃ አዘጋጅተው እየጠበቁ ነው። 5:20 ጥበቃው ረዘመ። አንሶላውን ማምጣት ያለባቸው ሙሽሪትና ሙሽራው ቀሩ። ሙሽሮቹ ሲቀሩ እንዲነግርላቸው የተላኮ አንደኛ ሚዜውም እዛው ቀረ። እናትየውም ሁሉም ሲቀሩ ተነስተው ሄዱ። እቤት ሲገቡ በጣም ደነገጡ። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ሰርጉ ቀን ማታ ክፍል 5 አሚን መልቲሚዲያ ፕሮዳክሽን። ሙሽሮቹ ሲቀሩ እንዲነግርላቸው የተላኩ አንደኛው ሚዜውም እዛው ቀረ። እናትየውም ሁሉም ሲቀሩ ተነስተው ሄዱ። እቤት ሲገቡ ግን በጣም ደነገጡ። የሚያዩትን ማመን አልቻሉም። አልጋው ላይ ተቀመጠው ባሏን ሙሽሪት ልቡን ደግፋ አይዞ ሀቢቢ ትንሽ ነው ታገስ ትለዋለች። እሺ ሀቢብቲ አለ ሻታ ላይ ያለው ሙሽራ። ባዞን ይዞ የቆመው ሚዜው እረ አልቻልኩም እኔም ሊከተለኝ ነው ብሎ ባዞን አስቀምጦ በሩ ላይ ቆመው የነበሩትን የሙሽራው እናት ገፍታቸው እየሮጠ ወጣ።
የሚዜው ግፊት በድንጋጤ ፈዘው ከቆሙት አባነናቸው። አይናቸውን በእጃቸው ጠረቅ አድርገው ዳግም ገለጡት። ልጄ ልጄ እያሉም ቀወጡት። እረ እማዬ ደህና ነኝ ልጄ፣ ምነው ሐኪም ቤት እንሂድ፣ ዶክተር እንደውሉለት። ሰው ተሰበሰበ። ይዘን መጣን አለ ሙሽራው የአንደኛ ሚዜውን አይናን እየተመለከተ። አይቆይ ሰብር ይዤ እመጣለሁ ብሎ እየሮጠ ወጣ አንደኛ ሚዜው። ከትንሽ ደቂቃ በኋላ ሚዜው መድኃኒት ይዞ መጣ። ይኸው አመጣውልህ። ማን ያዘዘለት አለች ሙሽሪት። ራሱ ነው ይህን መድኃኒት አምጣ ያለኝ፣ ማለቴ ዶክተር ጠይቄ ነው ይዤለት የመጣሁት ከፋርማሲ። አምጣ ምን ይቀበጃጅራል ብለው ከእጁ ላይ ላፍ አረጉት። እንካ ልጄ ቀና ብለህ ውሰደው፣ ውሃ አምጪለት የአይኔ አበባ አሏት የሙሽራው እናት። ውሃውን አመጡለት። መድኃኒቱንም በውሃ እያወራረደ ወሰደ። መድኃኒቱን እንደወሰደ ብዙም አልቆየም፣ ወዲያው ማቃሰት ጀመረ። ያ አላህ አልቻልኩም። እጆቹም በሆዱ ላይ አልተነሱም። ሙሽሪት አይዞህ አለሁልህ ከጎንህ ነኝ የኔ ውድ እያለች ጸጉሩን እያሻሸች ከጎኑ ተቀምጣለች። ከትንሽ ደቂቃ በኋላ ጸጥ አለ። እናትየው ጸጥ አለ። ምን ሆነ ልጄ? እየው እስቲ የአይኔ አበባ እየው አሉ ሙሽሪትን። ሀቢቢ ብትወዘውዘውም መልስ አይሰጥም። እሪታው ቀለጠ። ሰርግ ቤቱ በቅጽበት ወደ ለቅሶ ቤት ተቀየረ። ገና እኮ አልጠገብኩህም፣ አትሂድብኝ፣ ያላንተ ቆይ ማን አለኝ እያለች ሙሽሪት አለቀሰች። ልጄ በሰርግ ቀን ምን አገኘብኝ? ምን ነው ቢሉም ምላሽ አይሰጥም። ሁሉም ደንግጠው የሚያደርጉት ግራ ገብቷቸዋል። ሚዜዎቹ መኪና ፈልገው ኮንትራት ይዘው ወጡ። ጤና ጣቢያ ውሰደን ፈጠን በላለ ከሚዜዎቹ አንዱ። አይ የግል ክሊኒክ ይሻላል፣ ዶክተር አብዱል ቃዲም ግርማ የግል ክሊኒክ እዛ ይሻላል፣ ጎበዝ ዶክተር ነው፣ ደሞ ሚዜው እኮ ነበር እሱ፣ ይሻለናል፣ ይህን እንኳን ይስራ እንጂ አለ አንደኛው ሚዜ። እሺ ብቻ እሺ ፍጠኑ። መኪናው በፍጥነት ወደ ክሊኒኩ አመራ። ተረጋጉ፣ ወደ ውስጥ አስገቡልና ውጡልን፣ መመርመር አለብን አለ ዶክተሩ። የሙሽሪት ቤተሰቦች ለምላሹ ገና መዘጋጀት እንደጀመሩ ይህን ወሬ ሰምተው ወደ ክሊኒኩ አመሩ። ሁሉም ከክሊኒኩ ጥግ ቆመዋል። ልጄ አይዞሽ፣ ምንም አይሆንም፣ አላህ አለን። አባዬ እማስ አለች በእንባ የታጠቡ አይኖቿን እየጠረገች። እናትሽም እየመጣች ነው አለ የሙሽሪት አባት። አባዬ ፈርቻለሁ። ልጄ አትፍሪ፣ ይህ እኮ ድሮ የተጻፈ ነው፣ እሱ ያለው ብቻ ነው የሚሆነው። ወደ ደረቱ አስጠግቶ በአይኗ የሚፈሰውን እንባ እየጠረገ ከትንሽ ደቂቃ በኋላ ዶክተር ሙሽራው ከተኛበት ክፍል ወጣ። ሁሉም እየተሯሯጡ ተጠጉት። የለበሰውን ጋውን ይዘው ዶክተር ምን ሆነ ልጄ አሉ። ማዘር ልጆት ደህና ነው፣ ምንም አይሆንም፣ አይዞት፣ ተረጋጉ። ወይዘሪት አይሻ አንቺ ጋር ነው ያደረው አይደል አለ ወደ ሙሽሪት ጠጋ ብሎ። አዎን እየተንቀጠቀጠች። አንድ ጊዜ ብቻሽን ላናገርሽ እፈልጋለሁ አላት ዶክተሩ። እሺ ዶክተር ብላ ከአባቷ አቅፍ ውስጥ ወጥታ የዶክተር የግል ቢሮ ውስጥ ተከትለው ገባች። በራፉን ዝጊውና አረፍ በይ። በእጁ ወንበሮቹን እያመላከተ ይህ ነገር የምነግርሽ ላንቺ ብቻ ነው። ያው ምንም ቢፈጠር ምንም እንደማትሆኝልኝ ቃል ግቢ፣ ለማንም እንደማትናገሪም ጭምር። ምንድነው ዶክተር? አስጨነከኝ እኮ ባሌ ምን ሆኖ ነው? ቃል ግቢልኝ፣ የምነግርሽ ነገር ቀላል አይደለም። በአላህ ስም ቃል ግቢልኝና ተረጋግተሽ አዳምጪኝ። ቃል ገባለሁ ዶክተር። አሁን ለማሚ ሪፈር ወደ አዲስ አበባ ልጽፍለት ነው። ግን ምን ዶክተር? ግን ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የሰርጉ ቀን ማታ ክፍል 6። አሚን መልቲሚዲያ ፕሮዳክሽን። ቃል ግቢልኝ፣ የምነግርሽ ነገር ቀላል አይደለም። በአላህ ስም ቃል ግቢልኝና ተረጋግተሽ አድምጪኝ አላት ዶክተር። ቃል ገባለሁ ዶክተር አለችው ሙሽሪት። አሁን ለማሚ ሪፈር ወደ አዲስ አበባ ልጽፍለት ነው። ግን ምን ዶክተር? ግን ተንከባከቢው፣ ተጠንቀቂለት። ሁሌም ከሚያስጨንቁት ነገራቶች ይራቅ። የሚያስደስተውን ሁሉ አቅርቢለት።
ይህ ከሆነ ኢንሻአላህ ቶሎ ይድናል አላት። እሺ ዶክተር፣ እሱ ይነሳልኝ እንጂ የፈለገውን አድርግለታለሁ አለችው። ከጎኑ አትራቂ፣ አብረሽ ሁኚ፣ ጨርሰናል። የመጨረሻውን መልእክት ነበር። እሺ ዶክተር ብላ ከመቀመጫዋ ተነስታ በሩን እየከፈተች፣ በነገራችን ላይ አንቺ ነሽ አብረሽ ወደ አዲስ አበባ መሄድ ያለብሽ አለ ዶክተሩ እንደ ማሳሰቢያ አድርጎ እጁን እየቀሰረ። ደስ ይለኛል በሐዘን የጠወለገው ፊቷን ፈገግ እያደረገች። ሙሽሪት ከዶክተሩ ቢሮ ወጣች። ሁሉም ከቧት ምን አለሽ? ምን ሆኖ ነው? በጥያቄ አጣደፏት። ደህና እንደሆነና አሁን እንደሚሻለው ግን ለቼክአፕ አዲስ አበባ መሄድ እንዳለበት እንደነገራት ደገመችላቸው። ምን አዲስ አበባ? የሙሽሪትን ወሬ የሰሙት የሙሽራው እናት ዶክተር፣ ልጄ ምን ነክቶት ነው አዲስ አበባ የሚሄደው? ዶክተር ንገረኝ። ያደረገውን ጋውን ይዘው ምንም አልሆነም፣ ዝም ብሎ ለቼክአፕ ነው። ምን ማለት ነው ቼክአፕ? ለመታየት ነው። ምንም ደህና ነው። እሺ ምንም ካልሆነ ልጄን ማናገር ፈልጋለሁ ኑ ማዘር ብሎ ይዟቸው ገባ። ሲገቡ ሙሽራው ተነስቶ ዙሪያ ግድግዳውን እያየ ቁጭ ብሏል። ልጄ ሩጠው ተጠመጠሙበት። በእናቱ እቅፍ ውስጥ ያለው ሙሽራ ዶክተሩን አይኑን አፍጥቶ አንገቱን ቀና እያደረገ ይጠይቀዋል። ዶክተርም አራት ጣቶቹን ጨብጦ አውራ ጣቱን ከፍ አድርጎ ጠቀሰው። እማዬ ደህና ነኝ፣ ቆይ ቁሜ ላሳይሽ። ቆሞ ተራመደ። እናትየውም ተረጋጉ። ልጄ እማ አለ ሙሽራው ከልብ እየሳቁ። ናልኝ ልቀፍ። ህይወቴ የት ናት? ደሞ ማናት ህይወቴ? ሙሽሪት ናታ። አይሽቲ የት ናት? አሉ ሳይቀሩ የቀሩ አይመስሉም። ፊታቸው ያሳብቅባቸዋል። ዶክተርም ፈጠን ብሎ እውጭ ናቸው፣ መግባት ተከልክለው ነው፣ ቆይ ላስገባል አለ የአዲስ ሙሽራ ነገር እያለ በሆዱ። ዶክተር ከክፍሉ ወጣ። ከክፍሉ በር ላይ ቆመው የነበሩት የሙሽሪት እናት ዶክተር መግባት እንችላለን አሉ ፈጠን ብለው። አዎ ግቡ ማዘር አላቸው። ራቅ ብላ ቆማ የነበረችው ልጃቸው እየገሰገሱ ልጄ ነይ እንግባ ግቡ አለ ዶክተሩ። ተነሳ። ሁሉም ተከተሏቸው። ሁሉም ተከትለው ወደ ውስጥ ገቡ። ሙሽራው ቆሞ ሲራመድ ሲያዩት በጣም ደስ አላቸው። ፈገግም አሉ። ሙሽሪት ሩጣ አቀፈችው። ሀቢቢ ያስጨነከኝ እኮ ውዴ፣ እኔም አንቺ ከጎኔ። መሐመድ አስጨንቀህን ነበር አሉ የሙሽሪት አባት። አባ ሙሽሪቱን ከእቅፍ አውጥተው እየዘየራቸው አሁን ደህና ነኝ አለ። እናትህም መተዋል አሉ የሙሽሪትን እናት እየጠቆሙ። እማዬ ብሎ ጎንበስ ሲል አለ ቀና ብል ልጄ፣ አረ ቀና በል። ጎንበስ ብሎ አነሱት። እሺ ብሎ ግንባራቸውን ከሳሙ በኋላ መዳፋቸውን ደገማቸው። ሰብሰብ ብለው እየመጡ የሚዘይረን እየዘየረ ሌሎችም ይመለከቱታል። ትንሽ እንደቆዩ አዛን አለ። መግሪብ አዛን አለ። ዶክተር መሄድ እንችላለን? አዎ ሂዱ፣ ግን በፍጥነት ወደ አዲስ አበባ ሂዱ፣ ቼክ መደረግ አለበት። እሺ ነገ ጧት እንሄዳለን። አይ አንቱ ባይሄዱ ባይነኝ፣ አንድ ሰው ይከተለው እና እነሱ ይሄዱ አለ ዶክተሩ። ለምን? እኔማ አልቀርም፣ ልጅ እኮ ነው አሉ የሙሽራው እናት። ሁለቱም ተያይዘው ቤት ተመለሱ። ቤት ተመለሰውም ብዙም አልቆዩም። ኢሻ አዛን አለ። ምላሹ መቼ ይሆን አሉ የሙሽሪት እናት። ከሕክምና ሲመለስ ይሻላል። አሁን እንዴት ማድረግ እንችላለን? ነገ በሌሊት ወደ አዲስ አበባ ይሄዳል አሉ የሙሽራው እናት። በቃ ነገ ይሄድ እና ሲመለስ እናረጋዋለን። የሙሽሪት አባት ነበሩ። እሺ ሻው፣ ሰላም እደሩ። ልጄ አይዞሽ፣ በርታ በይ፣ ከጎኑ ሁኝለት። የሚሄድ ከሌለ ከተላችኋለሁ። አይ አባ ችግር የለውም፣ ብቻ ዱአ አድርግልኝ። እማዬ እወድሻለሁ አለች ሙሽሪት። እኔም የኔ ጣፋጭ ብለው ጉንጯን አዟዙሮ ስሟት በርቺ ብለዋት ሄዱ። ሁሉም ወደ የቤታቸው ተመለሱ። ሚዜዎቹ ሲቀሩ ሚዜዎቹ ዛሬ እዚህ ነው የምናድረው ብለው ተቀምጠዋል። በሉ እዚህ እናድራለን ካላችሁ ዞር በሉና እራት በልታችሁ ነው አሉ የሙሽራው እናት። እንዴ እዚህ የለም እንዴ አለ ቀስ ብሎ ከሚዜዎቹ አንዱ። እሺ ማዘር አለ ጮክ ብሎ። ከየት ይመጣል? ማን ሰርቶት? ለነሱም ካለ ጥሩ ነው። አይ ሌላኛው ተቀብሎ። ሙሽሮቹ ቤት ገብተው የልባቸውን አወሩ። ኳኳ አዊት መጣው። ፈጠን ብላ በሩ ከፈተችው።
እናቴ አንቱ ነው እንዴ? አዎ ሰላም ናችሁ? ልጄ ደህና ነው? ተኝተሃል? ደህና ነው አሉ ማዘር። አዎ እማ በጣም ደህና ነኝ አለ ሙሽራው። አልጫ እየተሰራ ነው ትበላላችሁ? ደግሞ ለጉዟችሁ መኪና አጎትህን ጠይቄዋለሁ። እማ አንቺ አትሄጂም ያምሻል። ደግሞ ለምን ጠየቅሹ? በትራንስፖርት እንሄዳለን እኮ። አጎትህ አይደል እንዴ? ሹፌር ፈልገህ እንሄዳለን። በቃ አለቀ አሉ የሙሽራው እናት። አይማ አንቺ አትሄጂም። ወይኔ አልሄድም። እዚህ መሆን አለብሽ። ሰው ምን ይለናል? ማንም አይኖርም እኮ። እኔ ከአይሺቲ ጋር ሄዳለሁ። መኪና ደግሞ የዶክተር መኪና አለች። ሌላ አልፈልግም። እሺ ካልክ እሷን መርጠሃል ማለት ነው ብለው በሩን በኃይል ዘግተውት ሄዱ። ቀንታ ነው ታያት ብሎ ፈገግ አለ፣ ሀሳብ እንዳይገባት በማሰብ። እሺ ማር 11 ሰዓት ኮኮኮ ተነሱ ተነሱ፣ የዶክተር መኪና መጥቷል። እሺ እሺ ተነስተው ሻወር ወስደው ሱብሂን ከሰገዱ በኋላ መንገድ ሊጀምሩ ሲሉ እማዬስ አለ ሙሽራው። አንደኛ ሚዜው ቤት ናቸው ልጥራቸው እንዴ? አኮረፈች ማለት ነው። ነኝ ዘይራት፣ እኔ እንደምሰማት ስሜያታለሽ። ሙሽሪት ይዟት ገባ። እማ እናቴ ጎንበስ ብሎ ጉልበታቸው ከዛ ግንባራቸውን ሳመ። ከቀናቸው ተቀመጠ። ሙሽሪትም ጉልበታቸውን ከዛ ግንባራቸውን ስማ እናቴ አንቱ ካልፈቀዱ እንቀራለን አለች ፊት ለፊት ቁጭ ብላ። አይ ልጆቼ ሂዱ አላህ ይከተላችሁ ብለው ግንባራቸውን ሳማቸው። 5 ሰው መያዝ የምትችለው ኮሪላ ትንሽ የቤት መኪና ላይ አንደኛ ሚዜና ሹፌሩ ከፊት፣ ሁለቱ ሙሽሮች ከኋላ ሆነው ተቀመጡ። ተለያየንቸው አለ በመስኮት ወጣ ብሎ እዛ የቀሩት ሚዜዎችን። ጉዞ ተጀመረ። ሸገር መጣሁልሽ አንደኛ ሚዜ መሆኔ ዛሬን ያስደሰተኝ። ሃሃ ዘና ብሎ ሙሽሮች። አዲስ አበባ ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ። ሰርጉ ቀን ማታ ክፍል 7። አሚን መልቲሚዲያ ፕሮዳክሽን። አዲስ አበባ ጉዞ ተጀምሯል። ሚዜው በሰርግ ነሽዳ ይቀያየራል። በመሐከል በቃ እሱን ተው አለ ሙሽራው። ደስ ብሎኛል በይተደሰቺ ቃል እገባለሁ ላልለይ ካንቺ። ሀያቲ ጎኔን ደጋፊ ነሻጋሪ የኔ ውድ ባንቺ ይታያል ለነገው ፍቅሬ። ሀቢብቲ ያ ሀቢብቲ። ነሽዳው እስኪያልቅ እሱ ለሷ የነሸደው እስኪመስል አብሮ እየነሸደ ጨረሰው። ሀቢብቲ ካንቺ ላልለይ ቃል እገባለሁ አለ ነሽዳው እንዳለቀ። እኔም ውዴ መቼም ካንተ አልለይም፣ አንተን ለማስደሰት ነው የምኖረው አለች በፈገግታ። እክ አለን ለኛም ማስበዋ። ሚዜው አዲስ አበባ ገባን። አንተ እንደዚህ ናት እንዴ? ገና ከመግባታችን ማስታወቂያ። እንኳን ወደ አዲስ አበባ ገቡ። ዋሪያ ቢላ ይጠጡ ይሸለሙ፣ ከታች ዝቅ ብሎ አዋሽ ባንክ ይቆጥቡ ይሸለሙ። ይህን ህዝብ እኮ አደናገሩት። ቆይ እንቆጥብ ወይስ እንጠጣ? አንሷሪ ምሳ በልተን ወደ ጅማ እንሄዳለን። አንሷር ማለት የሙሽራው ጓደኛና የመኪናቸው ሹፌር ነው። ወደ ጅማ? ፊቱን አኮሳትሮ አዎ ወደ ጅማ እዛ እንሄዳለን። ምን ነው ችግር አለ እንዴ? የስ ሌላ ሀገር ላይ ነው አለ ሚዜው። ይቅርታ ማሚ፣ ጅማ ከዚህ ካለንበት አዲስ አበባ 345 ኪሎ ሜትር ይርቃል። በሰላም ነው ግን ወደ ጅማ? አዎ በሰላም ነው። መንገድ ላይ ነግራችኋለሁ። አንሳሪ ወደ በኒ መስጂድ ውሰደን፣ እዛ ሰላት እና ምሳ በልተን እንነሳለን እንዳልክ ሙሽራው አለ ፈገግ ብሎ። ሀቢቢ ህክምናውን እናድርግ፣ እሱ ይቅደም። አይ አይሆንም፣ መጀመሪያ ጅማን የምንሄደው። ፊቱ መቆጣቱን ያሳብቃል። እሺ ማር እንደፈለክ አትናደድ። በኒ መስጂድን ስታይ እዚህ ልንሰግድ ነው? በመስጂዱ ውበት እየተደመመች አዎ ፍቅር ምን ነው ደስ አለሽ? ወላሂ በጣም ምን ብዬ ልንገርህ? አቅፋው ከምነግርህ በላይ ደስ ብሎኛል። ዙሁርና አስርን ቀስረው የሙሳፊር ሰላት ማለትም አሳጥረው ዙሁርን 2 ረካዓ አስርንም 2 ረካዓ ከሰገዱ በኋላ ምሳ በልተው ጉዞ ጀመሩ። ወደ ጅማ መንገድ ጀምረዋል። ወሊሶ፣ ወልቂጤ፣ ዲላ። ግን ወደ ጅማ ለምንድን ነው የምንሄደው? አሁንስ አትነግረኝም ሀቢቢ? ስለ ጅማ ከህፃንነቴ ጀምሮ እየሰማሁ ነው ያደግኩት። የአባቴ ሀገር ናት። የአባ ጀፋርን ቤተ መንግስት ማየት ፈልጋለሁ።
በተለይ የአህመድን ጀበልን ሶስቱን አጼዎቹን የሚለው መጽሐፍ ካነበብኩ በኋላ ሁሌ ጅማን ማየት እመኝ ነበር። ታውቂያለሽ፣ ጅማ ዛሬ ለምንኖረው ለኢትዮጵያ ሙስሊሞች መኖር ትልቁን ድርሻ ተወጣለች። አባ ጅፋርን እስካሁን ድረስ ሳውዲ አረቢያ ላይ ያለ ቤት ለኢትዮጵያ ሙስሊም ሀጃጆች ሰርተው አውርሰውናል። እረ ብዙ ግን የሚገርመኝ የኢትዮጵያ ቅርጽ ሲባል ሙስሊሙ ጋር ግንኙነት ያላቸው ቅርጾች አይነገርላቸውም። የሐረር ግንብ፣ አልነጃሺ መስጂድ፣ ሶፍ ዑመር ዋሻ፣ አፋር አሳይታ ላይ ያለው የልጅ ኢያሱ ቤተመንግስት፣ እረ በጣም ብዙ መጥቀስ ይቻላል። የሚወራው ስለ አክሱም፣ ስለ ላሊበላና ጎንደር ብቻ ነው። ይህ ሙስሊሙ ማህበረሰብ ላይ ሳይቀር እንዲኖር ተደርጎ የተቀረጸ ነው። እስኪ አንድ ሙስሊም የሆነን ግለሰብ የኢትዮጵያ ቅርሶችን ጥቀስ ብትዩ መጀመሪያ እነ ላሊበላን ነው የሚጠቅሰው። ከዛም አለቀ ሊል ይችላል። አልነጃሺ መስጂድ እንኳን አይጠቅስም። በትልቁ ተነፈሰ። አዎ ልክ ነህ ውዴ፣ ግን አትናደድ። ያምሃል እሺ ብዬ የተቆጣው ደስተኛ እንድትሆንልኝ ነው። አይ አልናደድም ማር፣ ጅማ የመጣ ነው ለዛ ነው ገባሽ? በዛ ላይ ኤው ገና ከምንዱ እንደምትረጁ በጣም ለምለም ሀገር ናት። እግረ መንገዳችን ደግሞ የሶፍ ዑመር ዋሻ እናያለን። አላህ ካለ ቀጣይ የሐረር ግንብ ጀጎልን ወይም አልነጃሺ መስጂድን እናያለን። እሺ የኔ ውድ በጣም ደስ ይለኛል። ጅማ ገባናል አይደል? አለሚዜው አዎ ጎበዝ ገማች ነህ። የስ ጅማ መግባታችን በዚህ ጀበና ነው ያወቅኩት። ማር ተነሺ ትከሻው ላይ የተኛችውን ሚስቱን እየቀሰቀሰ ገባን እንዴ? አይኗን እያሸች በጣም ጨልሟል። አዎ የኔ ፍቅር ተነሺ፣ አልጋ እየፈለግን ነው። በስተመጨረሻ ገባን። አልሐምዱሊላህ። እንደዚህ ሩቅ መሆኑን ባቅ አልመጣም ነበር። በመንገድ ላይ ባገኙት ጋሊ ፔንሲዮን የሚል የእንግዳ ማረፊያ አልጋ ቤት ውስጥ ገቡ። አንሷሪ ወደ ፔንሲዮኑ ገብቶ አልጋ መኖሩን ካረጋገጠ በኋላ 3 አልጋ ይዞላቸው ወጣ። አልጋ መያዙን ከነገራቸው በኋላ እሺ እንግባ ብለው ሊገቡ ሲሉ ወንድሜ ሴት ይዞ መግባት አይቻልም፣ ባልተቤቶ ከሆነች የጋብቻ ወረቀት ማሳየት አለበት አለ ዘበኛው በዱላ ወደ እንግዳ መቀበያው እየጠቆመ። ማሻአላህ ሀገራችን ላይ ይህን ስላየን በጣም ደስ ብሎናል። ደስ ይላል አሰራራችሁ፣ ወድጄዋለሁ፣ ደስ ብሎኛል አለ ፊት ለፊቱ ለቆመችው ኒቃቢስት የፔንሲዮኑ ኃላፊ። አዎ ወንድሜ፣ እኛ ቤት ላይ ዚና እንዲሰራ አንፈቅድም። በቻልነው አቅም መጥፎ ነገርን ለመቀነስ ነው። ገብቶኛል። ደግሞ ልክ ናችሁ፣ በርቱ። ባለትዳር መሆናቸውን ከታወቀ በኋላ ወደ አልጋው መሩ። ውዱ ማድረጊያውና መስገጃ እታች አለልህ። ጀማዓ ስላለ መቀላቀል ትችላለህ። በጣም ደስ ይላል እህት፣ ጀዛኪላህ። እንዲህ አይነት ፔንሲዮኖች ሀገራችን ላይ ቢበዙ ምኞቴ ነው። እንዳያስተያየት ደግሞ ለመሃል ለመለያ ሐላል የሚል ከኋላ ብትጨምሩበት በጣም አሪፍ ነው። ለምሳሌ ለምሳሌ ጋሊ ሐላል ፔንሲዮን አይደል? አዎ ልክ ነሽ። መልካም አዳር። ይህን አንሶላ አንሺውና በቡርሴ ውስጥ አንሶላ ያንን አንጥፊው። ምን ነው ቢ አዲስ እኮ ነው። አይ በሰው አንሶላ አልተኛም፣ ዶክተር ነግሮኛል፣ መጠንቀቅ አለብኝ። አንሶላውን ቀይራ ሙሽሪትና ሙሽራው አልጋቸው ላይ ሆነው ጨዋታውን ቀጥለዋል። በጣም ነው ደስ ያለኝ። እኔ ግን መንገዱ አድክሞኛል። ሀቢብቲ አሁን ምን እንደምፈልግ ታውቂያለሽ? ምንድነው ሀቢቢ ንገረኝ። እሺ እነግርሻለሁ። ግን የምፈልገውን ታረጊልኛለሽ? አዎ አንተ ያልከኝን ሁሉ አደርጋለሁ ማር። እስኪ ወላሂ በይ። ወላሂ አንተን ደስ ካለ ሁሉንም አደርጋለሁ። ንገረኝ ሀቢቢ። ፊቱም በመዳፎቿ እየነካካች በጆሮሽ ንገርሽ፣ ጠጋ በይኝ። እሺ ይኸው ድምጽ እንዳታሰሚ ማለት እንዳትጮሂ። ሃሃ ሂድ ባለጊ። እኔ እንግዲህ እንዲህ ተናግሬያለሁ። አልጮህም። እሺ ማር። ትገርማለህ። ግን ምን ገርማለሁ? አሁንም ዝም በይ እስኪ ያለ መጮህሽን እኔ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁን። ሰርጉ ቀን ማታ ክፍል 8። አሚን መልቲሚዲያ ፕሮዳክሽን። ሰዓቱ 11 ሰዓት ከ3 ይላል። ሙሽሪት አልጋው ላይ ተዘርራለች። ሙሽራው ከአልጋው ተነስቶ በረንዳ ላይ ከግራ ወደ ቀኝ እየተመላለሰ ስልኩን ይቀጠቅጣል። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። አረ ዶክተር አንሰው ፈጠን በል።
ዶክተር የባልተቤቱን ሰዓት ማንም እንዲሻማበት አይፈልግም። ከሙያው ጋር በተያያዘ ስልክ ስለሚበዛበት ሁልጊዜ ማታ ማታ ስልኩን ሳይለንት ከማድረጉም በላይ አጠገቡ አያሰድረውም። ስልኩን ከቁርሱ በኋላ ለስራ ሲያዘጋጅ ነው የሚያነሳው። ሙሽሪት ከእንቅልፏ ስትነሳ ባልተቤቷ አልጋው ላይ አልነበረም። ሙሽራውን ከጎኗ ያጣችው ሙሽሪት በመደናገጥና በድካም ስሜት ላይ ሆና ወደ ውጭ አመራች። ሙሽራው ከግራ ወደ ቀኝ እየተመላለሰ ነው። ፊቱ በመደንገጥና በፈገግታ ይፈራረቅበታል። በራፉን ከፍታ ወደ ባሏ ግራ በመጋባት ስሜት አተኩራ እየተመለከተች ሀቢብቲ ምን ሆንሽ? ግቢ ግቢ እና ሻውር ውሰጂ አለ ወደ እሷ ተጠግቶ ትከሻዋን እየገፋ። ምን ሆነህ ነው? ምን ተፈጠረ? እቤት ሰላም አይደሉም? ንገረኝ። ምን ነው ውዴ? እግርሽ እኮ እየተንቀጠቀጠ ነው። ሐኪም ቤት እንሄድ? አይ ድካሙ ነው ይተወኛል ውዴ። በቃ እንግባ ነይ የኔ ውድ። በቅፎቹ አስገብቷት ወደ ክፍሉ ገባ። አልጋው ላይ የፈሰሰው ደም ሲያይ ደነገጠ። አይኖቹን ወደ ባልተቤቱ ሲመለከት የሷም ልብስ በደም ተሞልቷል። ሀቢብቲ ብሎ ጠበቅ አድርጎ አቀፋት። የኔ ውዴ ሐኪም ጋር እንሂድ? አይ ውዴ ችግር የለውም ይተወኛል፣ አትጨነቂ፣ ያመሃል። ሀቢብቲ ካንቺ ደህንነት በላይ የሚያስጨንቀኝ ነገር የለም። ለኔ አታስቢ፣ ደህና ነኝ። ለኔ አትጨነቅ፣ ዶክተር ከሚያስጨንቀ ነገር ራቅ ብሎ የለ ብላ የማይነካ ቦታ ላይ ሳመችው። እሺ ሻወር ግቢ፣ እኔ አንሶላውን ልቀይር መጣው። ዛሬ አብረን ነው ሻወር የምንታጠበው። እጠቢኝ ካላልከኝ ችግር የለውም። አይ ማር፣ ለዛሬ እኔ ነኝ የማጥብሽ፣ ባይሆን ሌላ ቀን ብድሩን ትከፍያለሽ። እሺ ፈጠን በል ብላ ክላሳቸው ውስጥ ወዳለው ሻወር ቤት ገባች። ሙሽራው ተኝተውበት የነበረውን በደም የተላወሰ አንሶላ እያጠፈ የሻወር ድምጽ ሰማ። እንዴ ጠብቂኝ፣ ትቼው ልምጣ እንዴ? አረ ጨርስ፣ እኔ እየታጠብኩ ነው፣ ካልሆነ ሱብሂ ያልፈናል። አረ ነው ብሎ ወደ ስራው ተመለሰ። አንሶላውን አጣጥፎ ወደ ቦርሳቸው ካስገባው በኋላ የፔንሲዮኑን አልጋ አነጠፈ። አንጥፎ እንደጨረሰ ወደ ሻወር ገባ። በል እኔ ጨርሻለሁ፣ ቶሎ ውጣ አለች ሙሽሪት። ቶሎ ውጣ? አረ እንዲህ የሚባል ነገር የለም፣ አብረን ነው የምንወጣው። ነይ ሁለተኛ ታጠቢ። እጇን ወደ ሻወር ቤት እየሳበ ሙሽሪት እየፈራችና እየተሽኮረመመችም ቢሆን ለመጀመሪያ ጊዜ አብረው ሻወር ወሰዱ። ሰላት ሰግደው የደከመ ሰውነታቸውን ለማሳረፍ ወደ አልጋቸው አመሩ። ሀቢብቲ ጅማ በመምጣታችን ደስተኛ እንደሆንሽ አልጠራጠርም። አዎ ሀቢቢ በጣም ደስተኛ ነኝ። በተለይ የአባ ጅፋርን ታሪክ ከሰማው በላይ ሆኖብኛል። የሀገሪቱ ልምላሜ ደግሞ ልቤን ጅማ ላይ እንድጥል እያስገደደኝ ነው። ልብሽማ እኔ ጋ ናት፣ ባይሆን ኩላሊት ወይም ጨጓራሽን ጣይ። ፈገግ እያለ ሃሃ አንተ ብላ እየሳቀች ግን መች ልንመለስ ነው? ዛሬ? አዎ ዛሬ እንመለሳለን። ምን ነው? አይ ምንም። ሀሳቧን ቀይራ ደስ ብሎኝ ነው። ለምላሹ እየጠበቁ እንደሆነ እናቴ ነግራኝ ነበር። ልቧ ላይ የጥርጣሬ ሀሳብ አለ። ማዘር ደውለው ነበር እንዴ? ታዲያ አልነገርኩህም እንዴ? አዎ ውዴ አልነገርሽኝም። ባለፈው ለሰላምታ እንደደወሉ ብቻ ነበር የነገርሽኝ። ይቅርታ ውዴ፣ አንተ ጋር ስደባደብ አስረስተኸኝ ነው። ስደባደብ መደባደብ ናፍቆሻል ማለት ነው። በትራስ እየመታት ኧረ ተው አታናደኝ አለች። ኧረ ተናደድሽ? መቆም ፈልጌያለሁ ሀቲም። ሙሽሪት ቆሟ፣ እሱ ተኝቶ ነው የሚጫወቱት፣ ካልሆነ አትችለውም። ከትንሽ ደቂቃ በኋላ በሙሽሪት አሸናፊነት ተጠናቆ እንቅልፍ ይዟቸው ሄደ። ሰዓቱ 1:30 ይላል። ሙሽሪት አጠገብ የተቀመጠው የሙሽራው ስልክ እየጠራ ከእንቅልፏ ቀሰቀሳት። ዶክተር አብዱል ቃድር ይላል። የሙሽራው አተኛኘት ያሳዝናል። ሙሽሪት ላለመቀስቀስ ስልኩን አነሳቸው። አንተ ምንድነው በሌሊቱ የምትረብሸኝ? 10 ሚስኮል እኮ ነው ያየሁት። የሄድክበትን አሳክተህ መሆን አለበት አለ ስልኩ እንደተነሳ። ምን? ይቅርታ ማም የለም እንዴ? ሙሽሪት መሆኗን ያወቀ ጊዜ በአእምሯ ብዙ ነገሮች እየተመላለሱ ለምንድነው እዚህ የመጣ ነው? ቱ ስልኩ ተዘጋ። ሙሽሪት ወደ ሙሽራው ዞራ ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ሰርጉ ቀን ማታ ክፍል 9። አሚን መልቲሚዲያ ፕሮዳክሽን። አንተ ምንድነው በሌሊቱ የምትረብሸኝ? 10 ሚስኮል እኮ ነው ያየሁት።
የሄድክበትን አሳክተህ መሆን አለበት አለ ስልኩ እንደተነሳ። ምን? ይቅርታ ማሜ የለም እንዴ? ሙሽሪት መሆኗን ያወቀ ጊዜ በአእምሮዋ ብዙ ነገሮች እየተመላለሱ ለምንድነው እዚህ የመጣ ነው? ቱ ቱ ቱ ስልኩ ተዘጋ። ሙሽሪት ወደ ሙሽራው ዞራ አይኖቿ ፈጠው አፏን ከፍታ በንዴትና በጥርጣሬ አይን እየተመለከተችው በአእምሮዋ የሚመላለሱ ጥያቄዎችን ለምንድነው እዚህ የመጣ ነው? አላማው ምንድነው? ዶክተር ተሳካለህ ያለውስ ምንድነው? እስከዛሬም ዝም ብሎ ዛሬ እንሂድስ ለምን አለኝ? መመለስ አቅቷት አእምሯን በጥያቄ ተሞልቷል። አሃ ገባኝ አለች በሐሳቧ የመጣላት መልስ ትክክል መሆኗን እያረጋገጠች። አዎ ልክ ነኝ ባልሆንማ ከአዲስ አበባ እንመለስ ነበር። ድምጿን ከፍ አድርጋ ሙሽራው ከተኛበት የሙሽሪት ድምጽን ሰብቶ ተነሳ። እጁን ከወዲያና ከወዲህ አድርጎ እየተንጠራራ እንዴት አልገባኝም ግን ወይኔ ብቻዋን መለፍለፏን አላቋረጠችም። ምን ነው ሀቢብቲ ምን ሆነሽ ነው? ምን ሆንኩ? ታውቆሻል ብቻሽን እያወራሽ እኮ ነው። ምን ነው ቤት ሰላም አይደሉም እንዴ? ደህና ናቸው አለች ትንፋሿን ሰብሰብ አድርጋ። ዶክተር ደውሎ ነበር ተሳካለህ ወይ ብሎሃል? እሱ ነው ያናደደሽ? ለዛ ነው በፈገግታ ወደሷ እየተጠጋ። አዎ ለምንድን ነው እዚህ የመጣ ነው? ለምን እንደመጣንማ ታውቂያለሽ። ዶክተር ቀልደኛ ነው አታውቂም እንዴ? ኳኳኳ ማን ነው? ኧረ ተነሱ እኛ ለእናንተ ሲባል ጾም መዋል አለብን እንዴ? አለሚዜው ነው። እሺ መጣን በቃ ቁርስ እንብላ ተነሺ። እየጠበቁን ነው። ተነስተው ፊታቸውን ከታጠቡ በኋላ ቁርስ ለመብላት ወደሚጠብቋቸው ሚዜውና ሹፌሩ አመሩ። እንደደረሳችሁልኝ በቃ ይቺን ትንሽ መኪና ነዳለሁ ብሎ ሊበላኝ ይቺም ስራ ሆና እኮ ነው። ኧረ ዝም በሉት ወረኛ ስለሆነ ነው። ራሱ ነው ከተኛሁበት የቀሰቀሰኝ። ሰላም አደራችሁ። ቆይ እናንተ ግን በቃ ባልቀሰቀሳችሁ ጾማችሁን ልትውሉ ነበር? አዳር እንዴት ነው? ስራ አልነበረም እንዴ? ፈገግ እያለ ምን አይነቱ ወረኛ ነው? ዛሬ ማን ጋር ነው ደሞ ያደርከው? እራት ምላስ ነበር እንዴ በላሁ? ከምሬን እኮ ነው ሚስቴ ጋር በሌሊት ነበር ቁስም በላው። አይ ትንሽ ራኒ ነበረች እሷን ጠጥተናል ሌሊት። ሚዜ ወደ ሹፌሩ ዞሮ አላልኩህም ሳይበሉ አያስችላቸውም 2 ሰዓት አልፏል። 3 ሰዓት ሊሆን እኮ ነው። ኧረ ገና 2 ተኩል ነው። ትተውን በልተው ይሆናል እያለ ነበር አለ ሹፌሩ ወደ ሙሽሮቹ ዞሮ በፈገግታ። በሉ እንሂድና ይውጣለት የመጨረሻ ቁርሱን ይብላ እስኪ። የመጨረሻ ጨረስክ እንደ መጣህበትን እልል ብሎ ጭብጨባ ሲጀምር አዎ አገር ለማየትና ለመዝናናት አልነበር ይበቃናል። እቤት ለምላሽ እየጠበቁን ነው። ነው እንዴ? አላንገቱን እያወዛወዘ ሙሽሪት ፊቷ ሲቀየር ያስታውቃል። አንሶሪ በቃ ያዝልን አሪፍ ምግብ ቤት ይመስላል እዚህ እንብላ። ቁርስ አዘው ከበሉ በኋላ ለጉዞ ለመዘጋጀት ወደ ነበሩበት ፔንሲዮን አመሩ። ክፍላቸው ውስጥ እንደገቡ አሁን ሳትነግረኝም መቼም ለመዝናናት ነው የመጣነው አትለኝም? ውዴ ምን ሆነሽ ነው? ነገርኩሽ እኮ የመጣነው ጅማን ለማየት ነው። ቆይ ጅማ በመምጣታችን ደስ አላለሽም? ስለዛ ጠይቀኝ። በእርግጥ ደስ ብሎኛል። በጣም ነው ደስ ያለኝ። ፊቷ እንደተኮሳተረ ነው። ታዲያ ቆይ ምን ሆነሽ ነው እንደዚህ የምትሆኚው? ጥሩ ከሱ ራቅ ብላ ወገቧን ይዛለች። ጧት ዶክተር ያለኝን ነግሬሃለሁ። ቅድም ደግሞ ያሚዜ ደገመልህ። ታዲያ ይህ ያለ ምክንያት ነው ትለኛለህ? ዛሬስ ለምን እንሂድ ትለኛለህ? ንገረኝ ውዴ። መጀመሪያ ተረጋጊ ንገርሽ። እሺ እየሰማሁህ ነው። አዎ በእርግጥ የሰርጉ ቀን ማታ ቢክረሽን አልወሰድኩትም። ያ ደግሞ ለኔ ምን ያህል እንደሆነ ታውቂያለሽ። እና ለሕክምና አዲስ አበባ መሄድ ሲገባን ጅማታለህ አመጣኸኝና ዛሬ ፈለግከውን ስታገኝ እንሂድ አልክ? አይ ውዴ እንደዛ እንኳን አይደለም። ወደሷ ተጠግቶ እጇን ለመያዝ እየሞከረ አትንካኝ፣ እንድትነካኝ አልፈልግም። እጇን ከእጁ ያላቀቀች። እንዴት እንደተሸወድኩ ነው የሚገርመኝ። ያ ሁሉ ነገር ውሸት ነበር ማለት ነው አለች ከአይኖቿ እንባ እየወረዱ ዝቅ ባለ ድምጽ። አይደለም ማር ወላሂ እንደዛ አይደለም ላስረዳሽ። እየተጠጋት አትጠጋኝ ራቀኝ ጮኸች። ከሱ ራቅ ብሎ ወደ ተቀመጠው ወንበር ላይ ሄዳ ተደፍታ ማልቀስ ጀመረች። ሙሽራው በባልተቤቱ ባንድ የመለወጥ ግራ እየተጋባ የተዘጋውን በር ተደግፎ ቆሟል። ቆይ ምን ሆንኩ ብለሽ ነው? አሁን ንገሪኝ። በቢክራው ተናድሽ ባልሆነ
እየተናደደ። አዎ እንዴት አልናደድ? ከዓይኖቿ የሚፈሱ እንባዎችን እየጠረገች ምን እያልሽ እንደሆነ ታውቆሻል? ድንበር እያለፍሽ ነው። እኔ ቢክራሽን ስላገኘሁ ነው የተናደድኩት እያልሽ እኮ ነው። በጣም ተናዷል። እንዴት ትታታለኛለህ? እንዴት? ከተቀመጠችበት ተነስታ ወደሱ ያፈጠጠች። አንቺ እኮ ሚስቴ ነሽ፣ የኔ ብቻ ነሽ፣ ደሞ ታፈጫለሽ። በጥፊ መታት። ዓይኖቿ እንደፈጠጡ ሁለት እጆቿን የሙሽራው እጅ ያረፈበት ፊቷ ላይ ይዛ አልጋው ላይ ወደቀች። አልጋው ላይ ተኝታ እያለቀሰች ሙሽራው እጆቹን ራሱ ላይ አድርጎ እንደቆመ ወንበሩ ላይ ተቀመጠው የሙሽሪት ስልክ ጠራ። ስልኩ ለሙሽራው ቅርብ ስለነበር ይታያል። ኡሚ ሀቢብቲ ይላል። የሙሽሪት እናት መሆናቸው የገባው ሙሽራው ላንሳ አላንሳ እያወላወለ ሙሽሪት ተነስታ ልታነሳው ስትል ተይ እንዳታነሹ አለ ሙሽራው ወደሷ እየተራመደ። ሃሎ እማ አለች። ስልኩን አንስታ ህልክ በተቀላቀለበት ስሜት እያለከለከች ፈጠን ብሎ ስልኩን ከጆሮዋ ላይ ቀማት። ሃሎ ማዘር። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የሰርጉ ቀን ማታ ክፍል 10። አሚን መልቲሚዲያ ፕሮዳክሽን። ተይ እንዳታነሹ አለ ሙሽራው ወደሷ እየተራመደ። ሃሎ እማ አለች። ስልኩን አንስታ ህልክ በተቀላቀለበት ስሜት እያለከለከች ፈጠን ብሎ ስልኩን ከጆሮዋ ላይ ቀማት። ሃሎ ማዘር። አቤት ልጄ፣ ሰላም ናችሁ? ምን ሆናችሁ ነው? ምንም አልሆንም፣ ሰላም ነን ማዘር። ከሻወር እየወጣች ማለቴ ሻወር ውስጥ ናት፣ ከክላስ እየወጣን። እሺ ልጄ፣ እናትህ እኮ ዛሬ ይመጣሉ ሲሉኝ ልጠይቃችሁ ብዬ ነው። አዎ ማዘር፣ ዛሬ ኢንሻአላህ እንመጣለን፣ ግን ያው አርፍደን ስለምንነሳ ሌሊት ነው የምንገባው። ነው እንዴ? በቃ ምላሹን ነገ ማታ እናደርገዋለን፣ እየተዘጋጀን ነው። ሰላም ሁኑ ልጄ፣ አላህ ይከተላችሁ። ደግሞ ስትነሱ ደውሉልኝ። አሚን አሚን። እሺ ማዘር፣ ችግር የለውም እንደውላለን። አባን ሰላም በሉልኝ። ቻው ከተባባሉ በኋላ ስልኩን ዘጋው። በረንዳ ላይ ቆሞ በሐሳብ ጭልጥ ብሎ ሄዷል። ሙሽራው አይሰማውም? አንተን እኮ ነው። በእጁ ትከሻውን መታ አደረገው። ምንድነው እንደዚህ ማሰብ? አረ ነቃበል። ምን ነው ጅማም መልቀቅ እንደዚህ ያስተክዛል እንዴ? አዎ በጣም እንጂ ጅማ እኮ ናት። ፈገግ ለማለት እየሞከረ በትልቁ ተነፈሰ። ማሜ ዛሬ ልክ አይደለህም። ምን ሆናል? ችግር አለ እንዴ? የምን ችግር? አረ ሰላም ነን። በቃ ሂድ፣ እቃህን አዘጋጅተህ ትንሽ ቆይተን መንገድ እንጀምራለን። እሺ ሙሽሪት አደራ ተንከባከባት። ደግሞ መንገድ ልትጀምር ነው ብለህ ውጣባት አሉ። ሃሃሃ። አረ አንተ ሰው አንተ በቃ የመጣልህን ነው አይደል የምታወራው? ከሱ ተለይቶ ወደ ክላሱ እየገባ እኔ እውነታውን የተናገርኩት ብሎ ክላሱ ገባ። ሙሽራው ራሱን እየነቀነቀ በሩን ከፍቶ ገባ። ሙሽሪት ፊቷን ወደ ግድግዳ ዙራ አልጋው ላይ ቁጭ ብላለች። በትልቁ ተነፈሰ። ሀቢብቲዬ በቃ ይቅርታ። እጁን መሰንዘሩ ከልብ ጸጽቶታል። ከሙሽሪት መልስ ያላገኘው ሙሽራ አውቃለሁ፣ ምንም ብታረጊኝ መማታት አልነበረብኝም። ወለሉ ላይ በጉልበቱ ተንበርክኮ እጆቹን ጉልበቷ ላይ አስቀምጦ ውዴ በቃ ይቅርታ በይኝ። ሙሽሪት ይሄኔ አፍና ያዘችውን ለቅሷን ከልቧ ፈንጥቆ ወጣ። አትንከኝ ከሱ ለመራቅ እየሞከረች አንተም ብዬ ነው እኮ የመጣሁት ገና በአንድ ቀን። ቆይ ምን በድዬህ ነው? ሀቢብቲዬ በቃ ይቅርታ አልኩሽ አይደል? ቀለል አድርጊው እንጂ። ቀለል አድርጊው? በጣም ተኮሳትራለች። እንዴት ቀለል አድርገው? እኔ የሚገርመኝ አንተ ጋር አብሬ እንዴት እንደምኖር ነው። እንባዎቿ ዱብ ዱብ እያሉ ሀቢብቲዬ እንዲህ አትበይኝ፣ ይከፋኛል። ምንም አላረኩሽም። ያረኩትን ሁሉ ያረኩት ለኛ ብዬ ነው። ለኛ አትበል፣ እኛ ብሎ ነገር የለም። ያበቃው እጅህን ስታነሳ እኔ ያንተ ሚስት አይደለሁም። በቃላቶቿ ፊቱ ተቀየረ። እንዴት እንደዚህ ትያለሽ? ስነ ስርዓት ያዢ። ባሊዝ ምን ልታረገኝ ነው? ልትማታ ነው? ወንድና አሁን ንካኝ። እልህ ገብታለች። ቃላት ምልልሱ ቀጠለ። ሙሽራው ከሙሽሪት የሚመጡ ቃላቶችን
ከደቂቃ ደቂቃ ንዴት ውስጥ እያስገባው ነው። ምን እየሆናችሁ ነው? አረ ዝም በሉ። ሚዜው መሃል ገብቶ የቃላት ምልልሱን ለማስቆም እየሞከረ ነው። ፍታኝ። ሰው በመሃል ሲገባ በሰባት። አልፈታሽም፣ እወድሻለሁ። ወንበር ላይ ቁጭ ብሎ ነው ንዴቱን ዋጥ አድርጎ ፈገግ እያለ። አንተ ጋር አብሬ አልኖርም። በቃ ልፍታሽ። እርግጠኛ ነሽ? አዎ ፍታኝ። መፋታት ነው የምፈልገው። እሺ በቃ አልፈታሽም። ፈገግ እያለ እንዴት እንደሚያሾፍብኝ እያየህ ነው? አየህ አይደል? ወደ ሚዜ ዙሯ ንዴቷን የበለጠ እየጨመረ። በቃ ና አንተ ትንሽ ተረጋጋ። እጁን እየጎተተ ይዞት ወደ ውጭ ወጣ። አታያትም እንዴ? እኔ እሺ ምን ልሁን? ይቅርታ አልኳት፣ ግን እሷ ጋር ለመሆን የከፈልኩት መስዋዕትነት አልገባትም። እየተረዳችኝም አይደለም። በብስጭት ስሜት እኔ ትቼዋለሁ። በቃ ለጉዞ ተዘጋጁ፣ እንሂድ አለ ሙሽራው። እኛ ተዘጋጅተናል። አንሷሪም መኪናውን ላይ ነው። እንሂድ ልላችሁ ስመጣ እኮ ነው ይህን ጉድ ያየሁት። ምን አየህ? ይህ ያለ ነው። በቃ አጥፍቼ ተናዳቤ ነው፣ ሌላ አይደለም። በትዳሩ መካከል ማንም እንዲገባበት አልፈለገም። በቃ መጣን፣ ሂድ። ከእጁ ስልኩን አውጥቶ ለዶክተር እየደወለ ሚዜው እቃዎቹን ይዘው ወደ መኪናው አመራ። አሰላሙ አለይኩም ዶክተር። ወአለይኩም ሰላም። ያ ሩስ እንዴት ነህልኝ? አለው አልሐምዱሊላህ። ሰላም ነህልኝ? ሰላም ጣትኮ ደውዬ። አው ደውለህ ያልሆነ ነገር ነበር ያልከው። ይሄው ቀውጠዋለች። ኧረ በአላህ ወይኔ አንተ መስለኸኝ እኮ ነው የቀባጠርኩት። በቃ ነው ያበላሸሁትን እኔው አስተካክለዋለሁ። በትልቁ ተነፈሰ። አይዞህ ጓደኛዬ፣ በኔ ጣለው፣ እኔው አስተካክለዋለሁ። እሷ ይቅርታ እንድትጠይቅህ እኔ ማደርግህ ችግር የለውም፣ አታስብ። ተስፋ አድርጋለሁ ዶክተር። በላሁን ልንነሳ ነው። ቻው፣ እንጠብቃቸዋለን። አብሽር፣ መልካም ጉዞ ወንድሜ። ስልኩን ዘግቶ ወደ ክፍሉ ገባ። ሙሽሪት ስታየው ፊቷን አዞረች። እሺ ይቅርታዬን አትቀበኝ፣ እንሂድ አሁን። ቃላት ሳትናገረው ልብሶቿን የሰበሰበችበትን ሻንጣ ይዛ ከክፍሉ ልትወጣ ስትል እጇን ያዛት። ለመጨረሻ ጊዜ ይቅርታ ጠይቅሻለሁ። እጁን ከእጇ አስለቅቃ ከስድብ ባልተናነሰ ግልምጫ ተመልክታው ትታወጣች። ከጥቂት ደቂቃው በኋላ ተከትሏት ወደ መኪናው አመራ። ሹፌሩ እቃዎቹን ከኋላ ከጫነ በኋላ እቃ እንዳትረሱ፣ የቀረ ካለ አስታውሱ፣ ጉዞ ልንጀምር ነው። ቆይ አንዴ ቻውን በላቸው። ከመኪናው ወርዶ ወደ እንግዳ መቀበያው አመራ። አሰላሙ አለይኩም፣ ቻው ልላችሁ ብዬ ነው፣ እየሄድን ነው። ወአለይኩም ሰላም። እሺ መልካም ጉዞ። ጅማ በነበራችሁበት ቆይታ ደስተኛ እንደነበራችሁ አልጠራጠርም። እንግዳ መቀበያ ላይ የቆመችው ኒቃቢስት፣ አዎ ልክ ነሽ፣ በጣም ተደስተናል። በሉ ቻው። ወደ መኪናው እየተራመደ ይቅርታ ስምሽን አልነገርሽኝም አለ ተመልሶ። ሀያት። ያንተስ? የኔ ማሜ ነው። መሐመድ። ተው እንጂ እኔ ላቆላምጥህ። ሃሃ። እሺ ሰላም ሁኑ፣ ዱዓ አድርጉልኝ። ቻው። ሁሉንም ሰራተኞች ተሰናብቶ ጉዞ ጀምረዋል። ጉዞአቸው እንዳመጣጣቸው ሳቅና ጨዋታ የበዛበት አልነበረም። ጸጥ ረጭ ያለ ነው። ሙሽሪትና ሙሽራ ከግራ እና ከቀኝ ያለው የመኪናው ሀገር መስታወት ተደግፈው ውጭን እያዩ በሐሳብ ሄደዋል። ሰዓቱ 11:30 ይላል። በፍጥነት የሚነዳው ሹፌር መንገዱን እያቆራረጠ ነው። በመሐከል ሙሽሪት ስልኳን ከቦርሷ አውጥታ ስታይ 18 ሚስ ኮል ይላል። ደነገጠች። ማን ይሆን? ስልኳን ከፍታ ስታየው ሳይለንት ላይ ነው። ኮንታክት ላይ ስትገባ ስትከፍት ስልኩ ሴቭ የላትም። ከትንሽ ደቂቃ በኋላ ስልኳ ተመልሶ ጠራ። አነሳችው። ማልበል ምንነቴ እነግርሻለሁ፣ ግን ከማንነቴ በላይ የምነግርሽ ነገር ይቀድማል። እሺ እያዳመጥኩህ ነው፣ ቀጥል። ስለ ባልተቤትሽ ነው። ቆይ ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አሚን መልቲሚዲያ ፕሮዳክሽን። የሰርጉ ቀን ማታ ክፍል 11። አሚን መልቲሚዲያ ፕሮዳክሽን። ከትንሽ ደቂቃ በኋላ ስልኳ መልሶ ጠራ። አነሳችው። ማልበል ምንነቴን እነግርሻለሁ፣ ግን ከማንነቴ በላይ የምነግርሽ ነገር ይቀድማል። እሺ እያዳመጥኩህ ነው፣ ቀጥል። ስለ ባልተቤትሽ ነው። ቆይ
አንዴ እደውላለሁ። ከባሏ ራቅ ብላ ማውራት የፈለገች ይመስላል። መኪናውን አስቁማ ስልኳን እየነካካች ከመኪናው ወርዳ ራቅ ብላ መጓዝ ጀምራለች። የት እየሄደች ነው? አለ ሚዜው። እኔ እንጃ፣ እያየሃት አይደል? ስልክ ልታወራ ነው። ሙሽራው እኛ እንዳንሰማት ነው እንዴ? አዎ፣ ቁም ነገር ልጅ ፊት አይወራም። ውስጡ እየተናደደ ከላይ ፈገግ አለ። አዎ ቆመች አለ አንሷሪ ከርቀት እያያት። ያለችበት ቦታ መኪናው ከቆመበት ራቅ ቢልም ከአይኔ እይታቸው አልወጣችም። ስልክ እያወራች ይመስላል አለ ሙሽራው ከሹፌሩ ኋላ በተቃራኒ አቅጣጫ ላይ ያለው የመኪና በሩን ተደግፎ። ስልኩን አንሳው። ሙሽሪት ቸኩላለች። ስልኩ ተነሳ። ሃሎ። አቤት ወንድሜ፣ ምንድነው? ስለ ባልተቤት የምትነግረኝ? እየጠበቅኩህ ነው። መጀመሪያ የአላህ ሰላምታ አይቀድምም? ሰላም አለይኩም ወንድሜ፣ ወደ ጉዳይ ግባልኝ በእናትህ። ወአለይኩም ሰላም ወራህመቱላህ። እሺ አይሸት፣ በደንብ ስሚኝ። አብዱል ቃዲር ግርማ ነህ እንዴ? ድምጽህ አቋረጣት። እንዴ አንቺ ገና በአንድ ሳምንት ማረግ ይረሳሽው? ባልሽ እኮ ዶክተር እያለ ነው የሚጠራኝ። ይቅርታ ዶክተር፣ በጣም ይቅርታ። ስንት አመት ለፍቼ እንዳመጣሁት ረሳሽው አይደል? ይቅርታ አልኩ፣ አይደገመኝም። በጣም ደንግጬ ስለነበር ነው ዶክተር። እሺ ወደ ጉዳይ ልግባ። ከልብ አድምጪኝ። በመሃል እንድታቋርጭኝ አልፈልግም። እሺ ገብቶሻል? እሺ ዶክተር። አንገቷን እየነቀነቀች ማሜ የሰርጉ ቀን ሌሊት ደወለልኝ እና የተፈጠረውን ሁሉ ነገረኝ እና አንቺን ሊያጣሽ እንደሆነም ጭምር። በሰፊው ብዙ ሐሳቦች አምጥተን ተወያየን እናም ወሰንን። የውሳኔያችን መጨረሻ የታመመ ለማስመሰልና ምላሹን ማራዘም ነበር። ምን? ፊቷ ተቀያየረ። አስጨርሽኝ ሙሽሪት፣ በደንብ አድምጪኝ። ከዛ ወደ ላይ እንዲለው በእጁ የተቻለውን አደረገ። ተሳካለት። ወደ ላይም አለው። ከዛ ለአንደኛ ሚዜው እኔ ስደውል እንደታመመ ነገረኝ እና ምንድነው አልኩት። እንደታመመና ወደ ላይ እንዳለው ነገረኝ። እኔ ጋር መጥቶ መድኃኒት እንዲወስድ ነገርኩት። ከዛም የእንቅልፍ ክኒን ሰጠሁት። ምን? እንዴት? የምትሰማው ማመን አልቻለችም። አየሽ አይሸት፣ ይህን ሁሉ ያደረግነው አንቺን ላለማጣት ብሎ ነው። ካንቺ ጋር የወደፊት ኑሮን ለማድረግ ብቻ። ባህላችን ምን እንደሆነ ላንቺ መናገር አይጠበቅብኝም መቼስ። ከአይኖቿን በመፍሰስ ጀምረዋል። ከዛስ ዶክተር? ራሷን ወደ ኋላ መልሳ ድርጊቱን አንድ በአንድ በሐሳቧ እየሳለች እየተከታተለችው ነው። ቀጥል። ድምጿ ይቆራረጣል። ከዛማ የላኩለትን መድኃኒት ዋጠ። የእንቅልፍ ክኒን ስለነበር እንቅልፍ ወሰደው። ያኔ እናንተ ደንግጣችሁ ሁሉም ደነገጡ። ትኩረታችሁን ከናንተ ላይ ከሁለታችሁ ላይ አነሱ። ሁላችሁም ወደ ሆስፒታል መጣችሁ። ድምጿን ከፍ አድርጋ በቃ ዶክተር። እግሮቿ እየተንቀጠቀጡ ነው። እየጮኸች ነው እኮ አለ ሙሽራው ለሚዜው ወደ ሙሽራው ዞሮ። ሙሽራው በሐሳብን እየሄደ ነው። ምንም አይሰማውም። ሹፌሩ ሚዜውን ተው በሚል ምልክት አፉን በአንድ እጁ እየነካ በሌላኛው እጁ ትከሻውን ነካው። ስልክ ንግግራቸው ቀጥሏል። ቆይ አልጨረስኩም። ይህን ባያደርግ ምላሽ ዝግጅት ላይ አንሶላ ምን ልታሳዩ ነበር? ንገሪኛ። ታውቂያለሽ ምን ለያይታችሁ ነበር? ከዛ ወደ ጅማ እንድትሄዱና ደስተኛ እንድትሆኑ ሐሳቡ መጣ። መኪና አመቻችተን ሄዳችሁ አሪፍ ጊዜ ለማሳለፍ፣ አንቺ ጋር ለመሆን፣ አንቺን ለማስደሰት ነበር። ቤተሰቦቻችሁ ለምላሹ እየተዘጋጁ ነበር። ያ ማለት ለመለያየት ሰዓታችሁ ነበር የቀራችሁ ማለት ነው። ያ ሁሉ የሆነው ላንቺ ብሎ ነው። ለኔ ብሎ ነበር? ለኔ? ከአይኖቿን በየፈሰሱ ወደ ኋላ ተመልሳ እያሰበች ምን ያህል እንደተጨነቀች፣ አንሶላ አምጡ ስትባል እንዴት እንደደነገጠች። ከቆመችበት ስልኳ መለጣት። እጆቿ ተንቀጠቀጡ። ከቆመችበት ተዝለፍልፋ ወደቀች። አንሳሪ በሱ በኩል ስለነበረች አይቷት የሚለው ጠፍቶት እንትና አለ የሚዜውን እጅ እየነቀነቀ። ወደቀች። ወደ ሙሽራው ዞሮ ሲዞር ባልተቤቱ መሬት ላይ ተዘረራ አያት።
በመኪና መንገዱ አስፓልት በኩል ተቀምጦ የነበረው ሙሽራ የሚያደርገውን አያውቅም። በድንጋጤ ወደ ሚስቱ ለመድረስ ከመኪናው ተስፈንጥሮ ሲወጣ መኪና ጲፕ። ክፍል 12 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አሚን መልቲሚዲያ ፕሮዳክሽን የሰርጉ ቀን ማታ ክፍል 12። አሚን መልቲሚዲያ ፕሮዳክሽን ለኔ ብሎ ነበር ለኔ። ከዓይኖቿን በየፈሰሱ ወደ ኋላ ተመልሳ እያሰበች ምን ያህል እንደተጨነቀች፣ አንሶላ አምጡ ስትባል እንዴት እንደደነገጠች፣ ከቆመችበት ስልኳ መለጣት፣ እጆቿ ተንቀጠቀጡ፣ ከቆመችበት ተዝለፍልፋም ወደቀች። አንሷሪ በሱ በኩል ስለነበረች አይቷት የሚለው ጠፍቶት እንትና አለ የሚዜውን እጅ እየነቀነቀ። ወደቀች። ወደ ሙሽራው ዞሮ ሲዞር ባልተቤቱ መሬት ላይ ተዘረራ አያት። በመኪና መንገዱ አስፓልት በኩል ተቀምጦ የነበረው ሙሽራ የሚያደርገውን አያውቅም። በድንጋጤ ወደ ሚስቱ ለመድረስ ከመኪናው ተስፈንጥሮ ሲወጣ መኪና ጲፕ። ሹፌሩና ሚዜው ወደሚሄዱበት ግራ ተጋብተዋል። የሚያዩትን ማመን አቅቷቸው እጃቸውን ራሳቸው ላይ አድርገው የሚያደርጉት ጠፍቷቸው ፈዘው ቆመዋል። ሙሽራው አስፓልቱ ላይ ተዘርሯል። የሙሽሪት እሪታ ከሐሳባቸው ያባነናቸው ሚዜውና ሹፌሩ አንዱ ራሷን መቆጣጠር አቅቷት ወደ እብድነት ወደ ተቀየረችው ሙሽሪት፣ ሌላኛው መኪና መንገዱ ላይ ወደ ወደቀው ሙሽራ አመሩ። ከከባድ መኪና ሹፌሩ ጋር በመሆን ማሜን ወደ ሆስፒታል ይዘውት ሄዱ። ከ3 ሰዓታት በኋላ የመሐመድ ሰዒድ ቤተሰብ እናንተ ናችሁ? ማሜ ከተኛበት ክፍል የወጣው ዶክተር በሩ ላይ ወደ ቆሙት ሚዜውና ሹፌሩ ዞሮ አዎ ዶክተር፣ እኔ ባልተቤቱ ነኝ አለች ራቅ ብላ ከቆመችበት እየገሰገሰች። አሁን ደህና ነው፣ ገብታችሁ ማየት ትችላላችሁ። እሺ እየገሰገሰች ገባች። ሚዜው ወደ ኋላ በመቅረት ግን ዶክተር ምንም አይሆንም አይደል? ደህና ነው? በጥያቄ አጣደፈው። አዎ ደህና ነው፣ ምንም አልሆንም፣ መኪናውም አልነካውም። ያው ትንሽ ገፋ ሲያደርገው ፍራስትራክሽን ማለቴ ጭንቀቱ ነው ያሳተው። አሁን ደህና ነው። እጁ ላይ ብቻ ትንሽ ጫር ብላለች፣ እሱም ታሽጎለታል። መች እንወጣለን? ማለቴ መች መሄድ እንችላለን? አሁን መሄድ ትችላላችሁ። ከምርህ ነው ዶክተር? እጁን አፉ ላይ አድርጎ አልሐምዱሊላህ ብሎ በትልቁ ከተነፈሰ በኋላ ስጁድ ወረደ። በል ደውልላቸው አለ ሹፌሩ ለሚዜው። ሃሎ ሀቢቢ ሰላም ነው? በቃ ልንመጣ ነው። ለሁለተኛ ሚዜ ነው የደወለው። አደጋውን ሰምተው ተደናግጠው ለመምጣት እያሰቡ ነበር። እውነትህን ነው? በአላህ አዎ ወላሂ ደህና ነው፣ እንመጣለን። የተሰበሰቡት የማሚ ጓደኞች በደስታ ሌሊቱን ቀን አስመሰሉት። በቃ በጧት እንገናኝ እንቀውጠዋለን ተባብለው ተለያዩ። ሀቢቢ ምን እንደሆንኩ አላቅም፣ የማጣህ መስሎኝ ልከተልህ ነበር። በእጆቿ ፊቱን እየነካካች ከምር ይሄን ያህል እንደተጣላሽኝ ነበር የማውቀው። ሂድ እንደሱ አትበል፣ ልቤን አታድመው ሀቢቢ። በምን ቃል ይቅርታህ እንደማቀርብልህ አላውቅም። በቃ እኔ ልንገርሽ እሺ ሳሚኝ በሚል እንደምታ በሁለት ጣቱ ከንፈሩን ነካ አደረገው። ወደ ግራ ወደ ቀኝ ዞር እያለች አይኗን አፍጥጣ ሰው ያየናል በሚል ሐሳብ ራሱን እያወዛወዘ ዳግም ከንፈሩን በጣቶቹ ነካ አረጋቸው። እሺ ካስደሰተ ብላ ከንፈሩን ከከንፈሯ አላተመችው። ኧረ ይደብራል፣ ዙሩ አይባልም እንዴ አለ ሚዜው ስልክ አውርቶ ጨርሶ ወደ ክፍሉ እየገባ። ትንሽ ተኩሳትሮ የነበረው የሙሽራው ፊት ፈገግ አለ። በሉ ጨርሱ፣ ጉዞን ጀምር፣ ተነስ። የምን መጋደም ነው? ምሽት እኮ ነው። ይሁን ምን ችግር አለው? አገር ቤት እየጠበቁን ነው። አማር እንዳትሉ ብቻ ሃሃ። አይን ለአይን እየተያዩ ፈገግ አሉ። አማራችሁን መኪና ላይ አይናችን እንጨፍናለን፣ ድምጽ እናታሰሙ ብቻ። ወይኔ ሚስቴ እንዳሁን ወድጃት አላውቅም። ጎዶልነቱ አሁን ነው የገባኝ። አብሽር ነገ ታገኛታለህ፣ እንሂድ። ጉዞ ተጀመረ። መኪና ውስጥ ናቸው።
ሀቢቢ ታውቃለህ፣ የሆነውን ሁሉ ዶክተር ሲነግረኝ አልቻልኩም። እጆቹ ተንቀጠቀጡ። ምን ልበልህ ውዴ? ደረቱ ላይ ተኝታ ጺሙን እየነካካች ግን ለምን ደበከኝ ይህን ሁላ? ምን ለውጥ አለው? ለመኮሳተር እየሞከረ ለኔ ብለህ ይህን ሁሉ ውዴ? እኔ ላንተ ምንም እንደምሆንልህ አላቅም ካንተ በላይ። እንዳጨርሹ እሱ እኮ ላንቺ ሲል ህይወቱ ልታልፍ ነበር። ከባድ መኪና መሆኑ ጠቀመው። እሱማ አይሞትብኝም እኔን ለማንጥሎ። ፊቷን አጉረጠረጠች። አዎ ይኖርልሽ። እድሜ ይችን ንግግር ላመጣላት እና ለለጠፋት ሰው ትሁን። የቷን አታመጣዋለ? 30 የሆነው በምክንያት ነው። ሃሃሃ። አዎ አልሐምዱሊላህ ልክ ነህ። በእርግጥም በምክንያት ነው። ፈገግ አለ። ይኸው ምስክር ተገኘ። እኔማ ወዴት ልሂድ ግራ ገባኝ። እሷን ለማንሳት ሲሄድ አንተ ወደክ። ያንን ስታይ ሃሃ ሳልነግርሽ 3 ጊዜ ይሆናል መነሳት አቅቷት የወደቀችው። ሀቢቢ ባጣ ሰላም አላገኝም ነበር። አሁን ከጎንሽ ነኝ፣ አታጭኝም። ነገ ምላሽ እየጠበቀን ነው። በሉ እየደረስን ነው። ነቃ ነቃ በሉ። የምን ነቃ ነቃ ነው? አሁን ሌሊት ነው። ሰው እንዳረብሽ ገብተን እንተኛለን። ነገ ፕሮግራሙ ዝም ብለን ልንገባ? ኧረ ይደብራል። አዎ ዝም ብለን እንገባለን። ሸሚዝህን ስጠኝ፣ ያንተን ላድርግ። የተፈጠረውን ለማንም እንዳትናገሩ፣ እናቴ ከሰማች ትደነግጣለች። መኪናው ወደ ግቢ ገብቶ አቆመ። መድረሱን ደውሎ የነገራቸው ሙሽራው እናት በሩ ላይ ቆመው እየጠበቋቸው ነው። እረማ አሁን ሌሊት ነው፣ ጧት ይሻላል። አፋቸውን በእጁ ነካ አድርጎ ግንባራቸውን ስሞ ሊሄድ ስል ና እንጂ ልሳመህ ልጄ፣ ለያንቺም። ሁለታቸውን ስመው ካበቁ በኋላ እማደክሞናል እንተኛ። እሺ ግቡ፣ ጧት ለምናሽ እንዘጋጃለን። ሁሉም ወደ መኝታ መሩ። ሰዓቱ ከጧቱ 1:23 ይላል። ግፈት በለው በሩን የሙሽራውን። አደጋ መድረሱን ሰምተው ለማንም ሳይናገሩ አድረው እስከሚያዩት የጓጉት ሚዜዎች ምላሹን በጠዋት ጀምረውታል። ክፍል 13 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ አሚን መልቲሚዲያ ፕሮዳክሽን። ሰርጉ ቀን ማታ ክፍል 13። አሚን መልቲሚዲያ ፕሮዳክሽን። ክፈት በለው በሩን የሙሽራውን። አደጋ መድረሱን ሰምተው ለማንም ሳይናገሩ አድረው እስከሚያዩት የጓጉት ሚዜዎቹ ምላሹን በጧት ጀምረውታል። ሙሽሮቹ የሚዜዎቹን ጭፈራ እየሰሙ ጨዋታቸውን ቀጥለዋል። ኧረ በቃ ተነስቼ ልክፈትላቸው። ካልጋው ላይ ለመነሳት እየሞከረች በእጁ የጎተታት ቆይ ትንሽ ይድከሙ። ኧረ ምንድነው ዛሬ ኮንፊደንስ ጨቅ ሆነሃል። ተግባብተዋል፣ ተሳሳቁ። ታዲያ እኔ እኮ ነኝ። በእጁ ደረቱን እየመታ ተጎረረ። ሚዜዎቹ ጭፈራውን አቅለጠውታል። ይህ ሁሉ ወጣት ማሚ የሚለው ብንወደህ ነው እንጂ ሌላ ምን አለው? አጅቡን ብለህን እንደጠራህን ሐፊዙ ሲወለድ እንዳትረሳን። ብር እንኳን ባይኖረው ሚስኩል አርግልን፣ እኛ ለሐቂቃው እንመጣለን። ሙሽራው ካልጋው ተነስቶ በሩን ሲከፍት ራቅ ብለው ሲመለከቱት የነበሩት ወደ ጭፈራው ተቀላቀሉ። ሙሽራው መሃል አስገብተው ጭፈራው ቀለጠ። በሉ በቃ። የሙሽራው እናት ጭፈራው መሃል ገብተው በቃ። ሁሉም ተረጋግተው አይናቸውን ወደ ሙሽራው እናት ላይ ጣሉ። በሉ አሁን ያጠባ ሰዓት ነው። በል ፈጠን በል ይዘህና። ወደ ሙሽራው ዞሮ የሙሽሪትን እንደሚነካ አንሶላ ይዘው እንዲመጣ እየጠየቁት። ሁሉም ሰዎች ከቤት ላጠባ እንደተዘጋጀው ሳፋ ድረስ ያለው ቦታ ላይ ዳር በመቆም መንገዱን ከፍተው ስርዓቱን ለማየት እየተጋፉ ቆመዋል። ሙሽራው ከጅማ በሻንጣው ይዞ የመጣውን አንሶላ ወደ ውስጥ አስገብቶት ይዞት ወጣ። አንሶላውን እየነጠለ እጁን ከፍ አድርጎ በተሰበሰበው ሰርገኛ መሃል አለፈ። ሙሽሪት ተከተለች። ሙሽራው ሳፋው ላይ ያስቀመጠውን አንሶላ ውሃ አድርጋ የውሃ ከለሩ እስኪቀየር ድረስ እንደማሸት ነካ አደረገችው። በየመሐከሉ እልልታና ጭብጭባ ያልተለየው ይህ ስነ ስርዓት አለቅልቃ ጨርሳ ውሃው ደም መስሎ ባልተቤቷ አጠገብ ስትሆን እልልታው ቀለጠ። ሙሽሪትና ሙሽራ
የተሰበሰቡት ሽማግሌዎች እንዲሁም ቅርብ ዘመዶቻቸው በየተራ ጉልበት እየሳሙ በፋንታው ምርቃት እየተቀበሉ የሙሽራው እናት ላይ ደረሱ። በረካ ሁኑ፣ በረካ ሁኑ፣ በረካ ሁኑ። አላህ ይውደዳችሁ፣ አይለያችሁ። አዎ እንግዲህ አብራችሁ የምትዘልቁ ያድርጋችሁ። ልጆቼ ውለዱ፣ ክበዱ፣ የኔን ግቢ ሙሉ። ልጄ አላህ ይባርክህ፣ በጀነትም ሚስትህ ትሁን። ወላጆቻችሁን የምታስደስቱ እኔንም የምታከብሩ ያድርጋችሁ። ፈገግ እያሉ ጉልበታቸውን ስመው መንገድ ሲጀምሩ ቆይ ቆይ አንዴኑ መርፌ ታስወጋትና ዋ አንቺም እንዳትዋጊ። እሺ ማዬ፣ እናቴ ስትኝ እንዴት ደስ እንደሚለኝ ታውቂያለሽ? አይኔ አበባ፣ አላህ ያስደሰተን እንደ ዘንድሮ ልጅ ማዘር ብቴ አልወድሽም ነበር አሉ ፈገግ እያሉ። እሺ ማዬ ብለው ተሰናብተው ወደ ክፍላቸው ገቡ። ና በሉት እንጂ እዛ ገብቶ ይታሸጋል እንዴ ደሞ ሊያዋርደን አሉ ጋሽ ጀማል። ጋሽ ጀማል የሙሽራው አጎት ናቸው። ሙሽራው ከክፍሉ ተጠርቶ ለምሳ ወደሚታረድበት የእርድ ቦታ መጣ። መጥባት ትችላለህ? አዎ አዎ አለ። ጡት መስሎት እንዳይሆን አለ ከጓደኞቹ አንዱ ቀስ ብሎ። ጋሽ ጀማል ሰምተው ሃሃሃ ፈገግ አሉ። ና እስኪ ተሞከር፣ ቢላዋውን ስጡት፣ ሙሽራው እንዲህ አድርግ አታድርግ እየተባለ ጠብቶ ጨረሰ። በል በርታ በል፣ ነገ እዛ እንደዚህ አድርግ አታድርግ የሚልህ የለም። አማቾቻችን ፊት እንዳታሳፍራን ያልኩህን አትርሳ። እሺ ጋሽ ጀማል አልረሳም። በክርኑ ግንባሩ ላይ ያለውን ላብ እየጠረገ በትልቁ ተነፈሰ። ሻወር ወስዶ ሚስቱ ጋር ለብቻው ተሰርቶ እየቀረበላቸውን እየበላ አረ ለዶክተር ደውሉለት፣ እሱ ባይኖር እኮ አዎ አጭር ሰው ደውልለት፣ ውጭ መሰለኝ። ዶክተር አብዱልቃድር ሰላም አለይኩም ወራህመቱላህ። በዶክተር ጀምዓ ምሳ እየበላ ነው። ወአለይኩም ሰላም፣ ምን ልታዘዝ? ጦሩ ከባድ ነው፣ አስበላኸኝ፣ አፍጥነው። ና ውስጥ እኛ ጋር እንበላለን፣ ቀስ ብለህና። ዶክተር ትንሽ ጨጓራዬን አመመኝ ብሎ ከጀማዓው ተነጥሎ ወደ ሙሽሮቹ አመራ። አረ ሙድሊዝ አመመህ አለ አንደኛው ሚዜው ሲበሉ እያያቸው። አሁን እያነሳው ልጠራህ ነበር የተከተለ ከለል ግባና በቃ በሩን ዝጋው። ምሳቸው ያለፈውን እያነሱ እየተሳሳቁ እየተጫወቱ በልተው ጨረሱ። አሁን ምንድነው የምናደርገው? በቃ ማታ እንገናኛለን። ማታ ነው ምላሹ። አረ ቀደም ብለህ 11 ሰዓት ና። ከዚህ የምንነሳው 12 ሰዓት ላይ ነው። እሺ ፔሸንት ከሌለ ቀደም ብዬ እመጣለሁ፣ ካለ አጠብቁኝ፣ እዛው በቀላለሁ። የዶክተሩን ውለታ መክፈል እንደማይችል በልቡ እያሰበ በቃ ደውልልሃለሁ፣ አንተን ከጎኔ ማጣት አልፈልግም፣ ከጎንህማ ሙሽሪት ናት፣ ለማንኛውም ደውል። ሰዓቱ ነጎደ። 11 ሰዓት ከ40 ተዘጋጃችሁ? መኪናው መጥቷል። ክፍል 14 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። አሚን መልቲሚዲያ ፕሮዳክሽን የሰርጉ ቀን ማታ ክፍል 14። አሚን መልቲሚዲያ ፕሮዳክሽን በቃ ማታ እንገናኝ፣ ማታ ነው ምላሽ። አረ ቀደም ብለህ 11 ሰዓት ላይ ነው፣ ከዚህ የምንነሳው 12 ሰዓት ላይ ነው። እሺ ፔሸንት ከሌለ ቀደም ብዬ እመጣለሁ፣ ካለ አጠብቁኝ፣ እዛው ብቅላለሁ። የዶክተሩን ውለታ መክፈል እንደማይችል ከልቡ እያሰበ በቃ እደውላለሁ፣ አንተን ከጎኔ ማጣት አልፈልግም፣ ከጎንህማ ሙሽሪት ናት፣ ለማንኛውም ደውል። ሰዓቱ ነጎደ። 11 ሰዓት ከ40 ተዘጋጃችሁ? መኪናው መጥቷል። ሁሉም መጥቷል አሉ። አዎ ሁላችንም አለን። ለዶክተር ልደውልለት። አረ ተረጋጋ፣ መጥቷል። ጀለብ እያደረገ ነው። እሺ ፈጠን በሉ እንውጣ። እንደ ወጉ የሙሽራው ክብር ተጠብቆ በክብር ከሚዜ ከጓደኞቹና ከዘመድ አዝማድ ጋር በመሆን ወደ ሙሽሪት ቤት ለመሄድ መኪና ላይ ወጡ። ሙሽሪት ቤት ድግሱን አጣጥፈውታል። የሙሽሮችን መምጣት እየተጠባበቁ ነው። ወደ ሙሽሪት ቤት በተጠጉ ቁጥር ከሙሽሮቹ መኪና የሚወጣ ድምጽ ክላክስ ሰርገኛውን ለሚጠብቁት የሙሽሪት ቤተሰብ ጆሮ ሰርስሮ ገብቶ መምጣታቸውን የሚናገር ይመስላል። መጡ መጡ መጡ፣
ህፃናቶች እያጨበጨቡ ጲፕ የሰርጉ መኪና ጲፕ የሰርጉ መኪና ለሴቶች ለብቻ እልልታ አቀለጡት። ሙሽራው ጓደኞቹ ወርደው ሰርጉን እያደመቁ ከመኪናው ሚዜዎቹ ወረዱ። አሁን ከሚጨበጨበውና እልል ከሚለው የሙሽሪት ቤተሰብ ይልቅ ከፊት ያለ ሰው ሲከልላቸው አንገታቸውን ወደ ግራ ወደ ቀኝ እያዞሩ ቀና አድርገው የቱ ነው የሚለው በስቷል። ነጭ ጀለቢያ በነጭ ኮፍያ ያደረጉት አራቱ የሙሽራው ሚዜዎች ብቻ ናቸው የሚታዩት። ሙሽራው አልወረደም። ሙሽራው ወርቃማ ጀለቢያ ላይ ነጭ የሱፍ ኮት ደርቦ አጭርና ቀይ በተቀላቀለበት ጥምጣም ላይ ዘብ አድርጎ ከመኪናው ሲወርድ ሁሉም እሱን ነው የተባባሉ ይመስል ለማወቅ ጊዜ አልፈጀባቸውም። ሙሽሪት ከመኪናው ወርዳ አጠገቡ ስትቆም እልልታው ደመቀ። ሚዜዎቹ ወደ ሙሽሮቹ ሰው እንዳይመጣ በመከላከል ስራ በዝቶባቸው ወደ ውስጥ እየገቡ ፉክክር በሚመስል መልኩ የወንድና የሴት ወገን ጭፈራውን አቅልጠውታል። ሙሽሪት ቤት ስለመጡ ሙሽሪትን እያሞገሱ አውራ ዶሮ ታርዶ ይላል ትኩም ትኩም የአይሽት ቤተሰብ አሰላሙ አለይኩም። አሰላሙ አለይኩም አማቾቻችን፣ እናንተ እንዴት ናችሁ? እኛ ደህና ነን። የሙሽሪትን አናት ወጣ በይ ከጓዳ ቆንጆ የወለደ አያጣም እንግዳ። የሙሽሪት አባት ዛሬ ኩራትህ ነው፣ የልጅህ ባልማሜ ከማንም በላይ ነው። ከዚህ እስከ መስጂድ ወርቅ ይነጠፍበት፣ ሙሽሪት ሙሽራው ይመላለሱበት። በቃ አረፍ በሉ ወደ ተዘጋጀላቸው ወንበር እያመለከቱ የሙሽራውና የሙሽሪት ዘመዶች የተዘጋጀላቸው መድረክ ላይ ቁጭ ብለው ማውራት ጀምረዋል። ሙሽሮቹና ሚዜዎቹ የተዘጋጀላቸው ክፍል ውስጥ ገብተው አረፋሉ። ትንሽ ቆይተው እራት ቀርቦ በልተው ከጨረሱ በኋላ ለእናንተ የተዘጋጀ ክላስ አለ፣ እዛ ትመጣላችሁ አለቻት ሚዜዋ። ሙሽሪቱን በጆሮዋ ፈገግ ብላ ለበኋላ ሽክ አለቻቸው። አማርሽ እንዴ? በጆሮ መለሰላት። ሂድ ዝም ብለህና። ሙሽሪት በሙሽራው ጓደኞች መከበብ አስጠልቷት ቆይ ታይዋለህ እያለች በልቧ ወደሚጠብቁት ጓደኞቿ ጋር ይዛው ሄደች። ለማጀብ የመጣው ራቅ ያለው ሰርገኛ ነገ እንገናኝ ተባብለው መበታተን ጀመሩ። በአካባቢው ስነ ስርዓት መሰረት የሙሽሮቹ ቤተሰቦችና ሚዜዎቹ 3 ቀን ሙሽሪት ቤት ያድራሉ። ሁሉም ለመኝታ ቦታቸውን ይዘው ለመተኛት የተዘጋጁ ነው። የሙሽሪት እናት የሙሽሮቹ መኝታ ክፍል በርን ተጠግተው መኝታቸውን አመቻችተው መተኛታቸውን እየተጠባበቁ ነው። ከትንሽ ደቂቃ በኋላ አው ጎበዝ የኔ ልጅ ጎበዝ፣ እንዲህ ነው ልጄ ጎበዝ እና ጥሩ ልጅ ነው ያመጣሽው። የሙሽሪት እናት ከሙሽሮቹ ክፍል የሚወጣውን ድምጽ እየሰሙ በሌሊት ለሱብሂ ሊሰግዱ ሙሽራው ተነስቶ ሙሽሪትን ለሻወር ውሃ እንድታመጣለት ቀሰቀሳት። እሺ ውዴ ይዤ እመጣለሁ። ከመኝታዋ ተነስታ ከክፍሉ ወጣች። ልጅ አይሺት ወዴት ነው? ምን ፈልገሽ ነው? ሙሽሪት እንደማፈር እያለች አንገቷን ደፋ አድርጋ ውሃ ፈልጌ ነው። ለሻወር ነው? አዎ ለማለት አንገቷን ቀና አደረገችው። ይሄው ውሃ አሙቄላችኋለሁ፣ ሻወር ውሰዱ እና ሰግዳችሁ ስታበቁ ደግሞ ገንፎም ይደርሳል ትበላላችሁ። እሺ ብላ የሞቀላቸውን ውሃ ወደ ሻወር ካስገባች በኋላ ወደ ባሏ አመራች። የምነግርህን አታምነኝም አለች መገረምና ፈገግታ በተቀላቀለበት ፊት። ምን አግኝተሽ ነው እንዲህ የተገረምሽው? እናቴ ማዘር ምን ሆኑ? ውሃ አፍልታለናለች ስሄድ ለሻወር ብላ ሰጠችኝ። እህረ በኋላ ፈገግ እያለ ከቅፎ አስገብቷት አስገባሽልኝ ሻወር ቤት? አዎ አስገባውልህ። ግን አይጠፋህም አይደል ሻወር ቤቱ? ሽንት ቤት እንዳትገባ ደግሞ። አይጠፋኝም ደግሞ ምን ችግር አለው? ጎን ለጎን አይደል ሽንት ቤት? ብገባም እወጣለሁ። አፍንጫን አፍና ኤጭ ሙድ እየያዘችበት ነው። ከውጥ ማለቷ ነው። በቃ ሙድ ያዝሽ። በእጁ ገፋ እያደረጋት ትቷት ወጣ። ሻወር ወስደው ሰላት ሰግደው ከጨረሱ በኋላ የተዘጋጀላቸውን ገንፎ በማርና በቂቤ ያጣደፉት። እረ የማዘር ገንፎ እንደምወድ ማን ነገራቸው? ባከህ ላንተ ብላ መስሎህ ነው? እና ለኔ ነው ሃሃሃ። ገንፎ በልተው ከጨረሱ በኋላ ትንሽ አረፍ ብለው የእርድ ስነ ስርዓት ስላለ ተዘጋጃለው ሚዜው። አሁን ነው እንዴ? አዎ ቆዳውን ላለመቅደድ ሞክር፣ ካልሆነ ሁለተኛ ይጨመራልሃል። ሃሃ ቆይ የዳዋውስ ጉዳይ? እሱን ዶክተር ነው ያዘው። ያው ከምሳ በኋላ ይሆናል።
ተነሳሁን። ሙሽራው ተነስቶ ወደ እርድ ስነ ስርዓቱ አመራ። ክፍል 15 እና የመጨረሻው ክፍል ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አሚን መልቲሚዲያ ፕሮዳክሽን የሰርጉ ቀን ማታ የመጨረሻው ክፍል 15። አሚን መልቲሚዲያ ፕሮዳክሽን። አዎ ቆዳውን ላለመቅደድ ሞክር፣ ካልሆነ ሁለተኛ ይጨመርልሃል። ሃሃ ቆይ የዳዋውስ ጉዳይ እሱን ዶክተር ነው ያዘው። ያው ከምሳ በኋላ ይሆናል። ተነሳሁን። ሙሽራው ተነስቶ ወደ እርድ ስነ ስርዓቱ አመራ። የጋሽ ጀማል ንግግር የገባው 2 ጊዜ በስነ ስርዓት መጥባት ሳይችል እና ቆዳው ተቀዶ 3ኛው ፍየል ሲመጣለት ነው። የሚችል ሚዜ ስለሌለው ሁሉም አይኑን ያዩታል። እረ ጋሽ ጀማል አንገቱን ወደ ቀኝ ዝቅ ያደረገ እንዴት ዝም ትሉኛላችሁ እያለ በላብ ተዘፍቆ ከድካም እጁ ሲንቀጠቀጥ ሲያዩ አላስቻላቸውም። በቃ ነገ ይቀጥላል ብለው እሳቸው ገቡለት። እሺ ነገ እናያለን አሉ። የተሰበሰቡት የቆዳው መቀደድን ማስተካከል እንዳለበት እያሰቡ። አረጋሺ ዛሬ በነፍሴን የደረሱት የቀረልህ መስሎህ ነው? ያኔ በደንብ መስማት ነበረብህ። ይህን ማድረግ ካልቻልክ የትዳር ችግሮችን የመፍታት አቅሙ የለህም ተብለህ ተዋርደህ ሚስትህን ታጣለህ። ለነገው አስብበት። ፊታቸው እንደተኮሳተረ ነው። እሳቸው ሲጠቡ በደንብ ተመልክቶ ወደ ሻወር ገባ። ሻወር ወስዶ ምግብ ተመግቦ እንደጨረሱ ፕሮግራሙ በቁርአን ተጀመረ። ግጥም፣ ስነ ጽሁፍ፣ ተስኪራ ተራካቸውን እየጠበቁ የተሰበሰበው የአካባቢው ማህበረሰብ ደረሱ። ያው በዚህ ፕሮግራም እንደተዝናናችሁ ጥሩ ዕውቀት እንደጨበጣችሁ አልጠራጠርም። አሁን የምናልፈው ወንድማችን ዶክተር አብዱል ቃድር ወይም በቅጽል ስሙ ሀጂ ወደ አዘጋጀልን ፕሮግራም ይሆናል። እሱን ተከታትለን እንመለሳለን አለ ፕሮግራም መሪው። ቢስሚላህ አልሐምዱሊላህ የመግቢያው ንግግር ካደረገ በኋላ አሁን እኔ ትንሽ ማለት የሚፈልገው ነገር በትዳር መጽላት ላይ ነው። በዚህ ጊዜ አግቡ የሚል ዳዕዋ በየቦታው በዝቷል። ልክ ነው፣ ያንን ደግፋለን። ወጣቱ ከዚህና ርቆ ማግባት አለበት እና የተረሳው ነገር ከተጋቡስ በኋላ እኔ ባለችን ሰዓት አጠር ያለች ምክር ቢጤ ልስጣችሁ ፈልጋለሁ። በተለይ ለሙሽራውና ለሙሽሪት በደንብ አድምጡኝ። ወንድሜ ሚስትህን ተንከባከባት። ጌታችን ሱረቱል በቀራ ላይ እንዲህ ይላል፣ ሚስቶቻችሁ ለእናንተ እርሻ ናቸው። አላህ ሱብሓነሁ ወተዓላ እውነት ተናገረ። ገበሬው በሚያርሰው መሬት የተንከባከበው አፈር ምርቱ ያማረ ውጤት እንዲያስገኝለት ሁሉ ባልም የሚስቱን ፍቅር አክብሮ ደስታ አፎይታ በማግኘት የሚዘራው ዘር ያማረ ጽንቱ የተባረከ ይሆናል። ማሜ አደራ ሙሽሪትን ተንከባከባት። እህቴ ትዳርሽን መጠበቅ ያለብሽ አንቺ ነሽ። አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ እንዲህ ይላሉ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዒድ አልአድሃ ወይም በዒድ አልፊጥር ወደ መስጂድ ስፍራው ሄዱ። ከዛም ወደ ህዝቡ በመዞር ሰዎችን መከሯቸው፣ ሰደቃንም እንዲያወጡ አዘዟቸው። እንዲህም አሉ፣ እናንተ ሰዎች ሆይ ሰደቃን አብዙ፣ በሴቶች በኩልም እለፉና እናንተ ሴቶች ሆይ ሰደቃን አብዙ፣ እኔ ከጀሃነም ሰዎች አብዛኞቹ ሆናችሁ አይቻችኋለሁ አሉ። ሴቶቹም አንቱ የአላህ መልእክተኛ ሆይ ይህ የሆነው በምን ምክንያት ነው ብለው ጠየቁ። እሳቸውም እርግማንን ታበዛላችሁ፣ የባልተቤታችሁን ውለታ ትክዳላችሁ አሉ። ቡኻሪና ሙስሊም ዘግበውታል። እህቴ አደራ የባልሽን ሐቅ ጠብቂ። ባልሽ ካለሽ ውጪ ምንም አታድርጊ። አረ ዶክተር የሚገርም ሰው ነው። እኔ እንደዚህ አልጠበቅኩትም ነበር። አልጋ ላይ ተኝተው እያወሩ ነው። በደንብ ነገረልኝ አይደል? አረ በአላህ ደሞ እኮ አይተኸዋል። ያን ሁሉ ሲያወራ ወደ እኔ ዞሮ ነው። እኔማ በቃ ስለኔ የሚያወራ ሁሉ ነበር የመሰለኝ። አረ አታካብጁ፣ ነገሩ በደንብ ነግሮልኛል። ሐቂቃ እንዴት እንደተጨነቁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ የሌሊት ጉዟቸው ወቅት የሴቶችን በጀሃነም መብዛት እና ስለ ጀሃነም ሴቶች ውስጥ አሰቃቂ ቅጣት ያላትን እያንዳንዷን አረሰውም። አረ ሁላችንም ታስታውሻለሽ? አዎ እንዴት ይረሳል? ልንገርህ። እሺ አንደኛ
በጀሃነም ውስጥ በምላሷ ተንጠልጥላ የምትቀጣ ሴት ተመለከቱ። በምላሷ የተንጠለጠለች ባሏን አዛ የምታደርግ ናት አሉ። ሁለተኛ በጀሃነም ውስጥ በጡቷ ተንጠልጥላ የምትቀጣ ናት። ባሏን በፍራሽ ወይም በግንኙነት እንቢተኛ የሆነች ናት። ሶስተኛዋ በጀሃነም ውስጥ በእግሯ ተንጠልጥላ የምትቀጣ ናት። ተመለከቱ። በእግሯ ተንጠልጥላ የምትቀጣው ካለ ባሏ ፍቃድ ከቤት የምትወጣ የሆነች ናት። አራተኛ በጀሃነም ውስጥ እጅና እግሯ የታሰረች እባብና ጊንጥ የሚነክሳት ውዱእ የማታስተካከል ንጽህናዋን የማትጠብቅ ጀናባን የማትጣጠብ በሰላቷ ዝንጉ የሆነች ናት። አምስተኛ በጀሃነም ውስጥ አይነ ስውር ደንቆሮ ዱዳ ሁና የምትቀጣ ናት። ከዚና ወይም በሐራም የተወለደች ልጅ ለባሏ ያንተ ልጅ ነው ብላ የምትሰጥ ናት። ስድስተኛ በጀሃነም ውስጥ በእሳት መጋዝ ከራሷ እስከ አናቷ ማለት ነው እስከ እግሯ የምትሰነቀጥ ሴት ናት። ዝምተኛዋ በሐራም ወንድ አባራሪ ሴት ናት። ሰባተኛዋ ደግሞ በጀሃነም ውስጥ አካላቷ ያህያ ራሷ የአሳማ የተመሰለችው ውሸታም እና ወሬ አመላላሽ ነሚማ ናት። እንዴ ተኛህ እንዴ? ዝም ብለህ ነው የምታስለፈልፈኝ? አንድ ነው የቀረኝ ልንገርህ፣ በህልምህም ቢሆን ትሰማኛለህ። በእንቅልቡ ፈገግ ያለ ስምንተኛዋ በጀሃነም ውስጥ በውሻ አምሳል ተመስላ በፊንጢጣዋ እሳት እየገባ በአፏ የሚወጣው ሴት ደግሞ ዘፋኝ፣ አስለቃሽ፣ ምቀኛ ናት አሉ። ያ ረቢ ከዚህ ሁሉ ወንጀል ከቅጣቱ የሚጠብቀን አሚን። ማን ነበር የዘገቡት? አሊ ኢብኑ አቢ ጣሊብ ናቸው። ጎበዝ በይተኛ አትረብሽኝ። ኧረ ዛሬ ዝም ብለህ ልተኛ ነው በቃ? አዎ ወላሂ ደክሞኛል። ስንት በሪ መሰለሽ የገፈፍኩት። ደግሞ ነገም ስራ አለብኝ ይጠብቁኛል። እሺ በልተኛልኝ ማር። በር ላይ ተኙት የሙሽሪት እናት ድምጽ አርቆባቸው ምንም ሳይሰሙም በንዴት እያሉ አነጉት። በሶስተኛው ቀን ማታ በይ እኔ እንደ ትላንቱ ቁርስ ገንፎ ሳልበላ መዋል አልፈልግም። ድካሙ ከትላንቱ በላይ ነው። ውዴ በጣም ደክሞሃል እኮ። ቆይ እኔ አውቃለሁ፣ በደንብ ተዘጋጂ። ከትንሽ ደቂቃ በኋላ ሙሽሪት ድምጽ እያሰማች ነው። በር ላይ ተኙት የሙሽሪት እናት አው ጎበዝ እንደዚህ ነው። ዛሬ ውሃም ይሞቅልሃል፣ ገንፎም በጧት ትኩሱ ይዘጋጅልሃል፣ ትወጣለህ። ዛሬማ እንደ ሰርግሽ ቀን ማታ ነው። በደንብ ጩሂ። ወደ ታፋዋ ጠጋ ብሎ እየጎነጠጣት ሙሽሪት እየጮኸች ነው። ዛሬ ልጅ ሊገንዳት ነው እንዴ? የሰርጉ ቀን ማታ ተፈጸመ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሚን መልቲሚዲያ ፕሮዳክሽን